ወንዶች ይወዱሻል ግን ደግሞ ፈጽመው አይመርጡሽም። ለምን? እንግዲህ አንዳንዶቻችሁ የምትሰሯቸው ስህተቶች አሉ፣ 10 ስህተቶች አሉ። እነዚህን ስህተቶች ነው እንግዲህ ዛሬ የምነግራችሁ። ምን ያህሎቻችሁ እነዚህን ስህተቶች እንደሰራችኋቸው ባላቅም ግን ደግሞ ታስተካክሏቸዋላችሁ ብዬ አስባለሁ። እንግዲህ ፈጣሪ ይርዳችሁ። የመጀመሪያው አንድ ወንድ ይወድሻል ግን ደግሞ ሊመርጥሽ አይፈልግም ወይ ደግሞ ለትዳር አይመጥንሽም። ለምን? የመጀመሪያው በፍቅር መጀመሪያ ላይ ሁሉንም ነገር አሳልፈሽ ስለሰጠሽ። ደግሞዋለሁ፣ በፍቅር መጀመሪያ ላይ ሁሉንም ነገር አሳልፈሽ ስለሰጠሽ፣ ገና ምንም ሳይጨበጥ ገና ምንም ውስጥ ሳትገቡ ሁሉን ነገር አሳልፈሽ የምትሰጪው ከሆነ በቃ ማለት በቃ አላስፈላጊ ነገሮችን ቢፎር ሜሪጅ የሆኑ ነገሮችን ህጋዊ ባልሽ ካልሆነ ባልጋ የምታደርጊያቸው ነገሮች እንዳትመረጭ ወይ ደግሞ ቀላል እንደሆንሽ አድርጎ እንዲሰማ ያደርገዋል። በተፈጥሮ ወንዶች ብቻ ሳይሆን ሰው የተባለ ፍጥረት በሙሉ በቀላሉ እጅ ላይ የሚገባውን ነገር ያው ታውቃላችሁ፣ የማክበር ነገሩ ትንሽ የወረደ ነው። ወዳችኋለሁ። እኔም ሀያት ቴንክ ዩ። የወረደ ነው። ያው የሀገሬ ሰው ደግሞ ሲተርት በዚህ ጉዳይ ላይ ምን አለ? በእጅ የያዙት ወርቅ እንደ መዳብ ይቆጠራል ብሎ ይተርታልና አንዳንድ ጊዜ እኛ ሰዎች እጃችን ላይ የምንይዛቸው ነገሮች ጥቅማቸው ወይ ደግሞ ዋጋቸው የሚገባን ከእጃችን ያጣናቸው ቀን ወይ ደግሞ የወጡ ቀን ነው። ምን ልላችሁ እየፈለኩኝ ነው፣ ገና የፍቅር ግንኙነት በጀመራችሁባቸው ማግስቶች ላይ ሁሉ ነገሮችን አሳልፈሽ አትስጪ። ገበናሽን፣ ሚስጥርሽን፣ ድካምሽን ምናምን አላስፈላጊ ነገሮችን ብድግ አድርገሽ አውጥተሽ የምትሰጪው ከሆነ አትጠራጠሪ፣ ትመቸዋለሽ፣ ግን ደግሞ ለትዳር ይመርጥሻል የሚባለው ነገር ላይ ትንሽ ጥያቄ ይፈጥርብኛል እኔ በግሌ ማለት ነው። እንግዲህ ይሄንን አታርጉ ማለት ነው። ምናልባት አድርጋችሁ ከሆነ ወደ ሁለተኛው ነው ማለት ነው። እንግዲህ በሁለተኛ ደረጃ ይወድሻል ግን ደግሞ አይመርጥሽም ወይ ደግሞ ተመችተሽዋል ግን ደግሞ ለትዳር አይፈልግሽም። ለምን? በጣም በቀላሉ የምትገኝ ከሆነ። በነገራችን ላይ በጣም ብዙ ሴቶች የምትሰሯቸውን ስህተቶች ልንገራችሁ። በጣም በቀላሉ ትገኛላችሁ ብዙዎቻችሁ። በጣም የሚገርመኝ እዚህ ጉዳይ ላይ በጣም ብዙ ሴቶች ማለት ነው። ለምንድን ነው በቀላሉ የምትገኙት? ንገሩኝ እስቲ። በቀላሉ የሚያገኝሽ ከሆነ ባጭሩ ቶሎ ብሎ እጁ ላይ የሚያስገባሽ ከሆነ አይፈልግሽም፣ ትደብሪዋለሽ። ከቅድሙ ጋር መጀመሪያ ካነሳውላችሁ ሀሳብ ጋር ተመሳሳይነት አለው። በፍቅር መጀመሪያ ላይ ሁሉ ነገር አሳልፈሽ የምትሰጪ ከሆነና በቀላሉ የምትገኝ ከሆነ አይዶን ነው እንዴት እንደምትቀጥሉ። ወንድም ያንተ ምክር በጣም ተቀይሬበታለሁ። ቴንክ ዩ ሳዳ። ለሌሎችም ሼር ማድረጋችሁን አትርሱ። እሺ የሼር በተኑን ይጫናችሁ፣ በዛውም ደግሞ ላይክ አድርጉት እስቲ ይሄን ቪዲዮ። እንግዲህ እንደነገርኳችሁ ነው፣ ባጭሩ አትገኝ። በቃ አሁን እየወደደሽ ወይ ደግሞ እየፈለገሽ ከሆነ ጊዜ በኋላ እንድትደብሩ የሚያደርገው ምንድነው እንዲደብረው የሚያደርገው ብለሽ የምትጠይቂኝ ከሆነ በጣም በቀላሉ የምትገኝ ከሆነ እንኳን አይደለም የትኛውም ወንድ በቃ አይፈልግሽም። እቺ ምድር በነገራችን ላይ የሆነ የተካበደ ነገር ምናምን ትወዳለች፣ ታውቃላችሁ አይደል? የተካበደ ነገር በጣም ነው የምትወደው። ይሄ በቀላሉ የሚገኙ ሰዎችን አትፈልግም። የሆነ ማካበድ፣ ጋጋታ፣ ጫጫታ ምናምን ስለሚፈልጉ በቃ ተጠቀሚያቸው። አንዳንድ ነገሮችን ዝም ብሎ በደወለልሽ ቁጥር 10 አትገኝለት ማለት የራስሽ ስራ ይኖርሽ፣ የሆነ የምትንቀሳቀሹ ነገር ይኖርሽ፣ የሆነ ጊዜ የምታሳልፊበት የሆነ ነገር ይኖር። ዝም ብለሽ ብድግ ብለሽ ተነስተሽ ለመሄድ አትሞክሪ ማለት ነው። ወደ ሶስተኛው አልፋለሁ። እንግዲህ በሶስተኛ ደረጃ እየወደደሽ እንዲርቅሽ ወይ ደግሞ ለቁም ነገር እንዳያስብሽ ሊያደርገው የሚችለው ምንድነው? የራስሽን ፍላጎት መስዋዕት አድርገሽ እሱን ብቻ ለማስደሰት የምትሞክሪ ከሆነ እንዴት አትደብሪው? በደንብ ነው የምትደብሪው። ይሰማላ ያወራልህ ነገር በጣም ነው የምትደብሪው። ለራስሽ ፍላጎት ቦታ መስጠት አለብሽ። ለራስሽ ጊዜ መስጠት አለብሽ። አንቺ ማትፈልጊው ግን ደግሞ እሱ የሚፈልገው እሱ እያደረገ ያለው ግን ደግሞ አንቺን የማያስደስትሽ ነገር እያደረገ ዝም ብለሽ ከሱ ጋር ችግር የለውም ይቀየራል ምናምን እያልሽ ወይ ደግሞ ዝም ብለሽ የምትቀጥይ ከሆነ ያው ህይወት ይቀየርሽና ከዛ ላይፍ ከአቅምሽ በላይ ሲሆን የዛ ሰዓት ይገባሻል። ስለዚህ አንዳንድ ጉዳዮች ላይ ደፍረሽ አትግቢ። አንዳንድ ጉዳዮች ላይ ዝም ተብሎ አይገባም። እሺ በጣም ጥንቃቄ ይፈልጋል። ስለዚህ ምንድነው እያልኩሽ ያለሁት ባጭሩ በማትፈልጊያቸው ነገሮች ላይ እንደማትፈልጊ በግልጽ አማርኛ ተናገሪ። የማያስደስቱሽ ነገሮች ካሉ፣ የማይመችሽ ነገሮች ካሉ
በግልጽ ተናገሪ። ዝም ብለሽ የሳይመችሽ ዝም ብለሽ አትቀመጪ። ወደ አራተኛው እናልፋለን። እንግዲህ በአራተኛ ደረጃ አንድ ወንድ ተመችተሽ ወይ ደግሞ ወዶሽ ግን ለትዳር እንዳይፈልግሽ ወይ ደግሞ እንዳይመርጥሽ ሊያስገድዱት የሚችላቸው ነገሮች ምንድን ናቸው? የራስሽን ምስጢርና ህይወት ወዲያውኑ ዘርግፈሽ የምታወሪ ከሆነ የራስሽን ምስጢር የህይወትሽን ምስጢር ብድግ አድርገሽ ዝም ብለሽ ከመሬት የምትናገሪ ከሆነ ላይፍ ከባድ ነው የሚሆነው። ብዙ አትናገሪ፣ ዝም ብለሽ ብድግ አድርገሽ አዘርግፊያቸው። እንደዛ የምታደርጊ ከሆነ በጣም ነው የምትጀብሪው። በእንደዚህ ሆኜ ቤተሰቤ እንደዚህ ሆኖ በዛ ወጥቶ በዚህ ገብቶ ምናምን መነጋገር መወያየት መልካም ሆኖ ሳለ ነገር ግን አለ በቃ ዝም ተብሎ ሁሉ ነገር አይነገርም። ያው አትንገር ብዬ በነግረው አትንገሪ ብሎ ነገረ የሚባል አማርኛ ስላለ እናንተው እንዳትጎዱ ነው ይሄንን እያልኳቸው ያሉት ማለት ነው። እንግዲህ ወደ ቀጣዩ እናልፋለን። ወዶሻል ግን ደግሞ ሊመርጥሽ አይፈልግም ወይ ደግሞ ካንቺ ጋር መሆን አይፈልግም። ለምን? በአምስተኛ ደረጃ አንቺን ለማግኘት ወይ ደግሞ እንዲያገኝ ጥረት እንዲያደርግ አልፈቀድሽለትም። ባጭሩ ነው የተገኘሽለት። ብዙ ጊዜ የሰው ልጅ በተፈጥሮ መጣር ይፈልጋል፣ መጋር ይፈልጋል። ታውቃላችሁ? ዝም ብሎ ከመሬት ተነስቶ የሚገኝ ነገርን አይፈልግም። በመሰረቱ ያው ይሄንን የምትረዱት ስራ ዓለም ላይ ያላችሁ ሰዎች ትረዱኛላችሁ ብዬ አስባለሁ። እናንተ ሰርታችሁ በላባችሁ ያመጣችሁት ገንዘብ ሲሆንና ሌላ ሰው ዝም ብሎ ብድግ አድርጎ የሰጣችሁ ገንዘብ ሲሆን እንዴት ነው አጠቃቀሙ? ልዩነት አለው። ሌላ ሰው ሲሆን ያለፋችሁበት ያልደከማችሁበት ሲሆን እንዴት ነው ዝም ብላችሁ ነው አይደል ብድግ አድርጋችሁ የምትጠቀሙት? ምንም አይጨንቃችሁም። ለምን? ላብ አልፈሰሰም፣ ጉልበት አልፈሰሰም፣ ድካም የለውም ምናምን። ግን የለፋችሁበት የደከማችሁበት ምናምን ሲሆንስ በጣም ቆጥባችሁ ነው የምትጠቀሙት አይደል? በጣም ራርታችሁ ፕላን አርጋችሁበት ምናምን ነው የምትጠቀሙት። እውነትህን ነው ወንድሜ፣ ደርሶብኝ አይቻለሁ። አዎ ህይወት በቃ በአጠቃላይ እንደዚህ ናት። በአጭሩና በቀላሉ የሚገኙ ነገሮችን እኛ ሰዎች አንፈልግም። ልክ ሪሌሽንሺፕ ላይም እንደዚህ ነው። በቀላሉ የሚያገኝሽ ከሆነ ከባድ ነው የሚሆነው። እንዲፈልግሽ እንትን በዩ። ያው ይሄን ስላችሁ ተንኮል ስሩ እያልኳችሁ አይደለም፣ ግን ነገሮችን እስቲ ብዙ ሪሌሽንሺፖችን ተመልከቷቸው። ብዙ ጊዜ ባጭሩ የተገኙ ሴቶችና ተለፍቶባቸው የተገኙ ሴቶች አንድ አይነት ቫልዩ የላቸውም በወንዶች ህይወት ላይ። ባጭሩ የተገኙ ሴቶችን ወንዶች የሆነ ነገር ተጠቃቅሞ ምናምን ላጥ ብለው ይሄዳሉ። ተለፍቶባት የተገኘች ሴት ግን ዋጋ አላት። ስለዚህ ባጭሩ አትገኝ ለማለት ፈልጌ ነው። አንቺን ለማግኘት ጥረት እንዲያደርግ ፍቀጂለት። ይሄን ለማስተላለፍ ፈልጌ ነው። ወደ ቀጣዩ እናልፋለን። በስድስተኛ ደረጃ ይወድሻል፣ ተመችተሽዋል፣ ግን ደግሞ ለትዳር ሊመርጥሽ አይፈልግም። ለምን? ያለ እርሱ መኖር አልችልም እያልሽ የምታለቃቅሽ ከሆነ ወይ ደግሞ የሆነ ፍርሃት ምናምን የምታሳይ ከሆነ እኔ ያለ አንተ መኖር አልችልም፣ አንተ ከተለየኸኝ ህይወት ይመሰቃቀላል ምናምን የምትይ ከሆነ አንቺ አይምሮሽ ነው መጀመሪያ የተመሰቃቀለው። ያለሱ አረታይ ያለ ፈጣሪሽ ነው መኖር ማትችው። ያለ ሰው መኖር ይቻላል። እሺ ገና ሪሌሽንሺፕ ውስጥ እያላችሁ እኔ ያለ አንተ መኖር አልችልም፣ እኔ ያለ አንተ በቃ ፈራለሁ፣ አንተ ከሌለኸኝ እንትን በቃ አልችልም ብለሽ እንትን የምትይ ከሆነ አትጠራጠሪ፣ ትደብሪዋለሽ። በቃ ለነገ አይፈልግሽም። ከዛ ይልቅ ግን የአቋም ሴት ስትሆኚ፣ ጠንካራ ሴት ስትሆኚ፣ በራሷ ስሜት የምትተማመን አይነት ሴት ስትሆኚ ግን ክብር የሚባል ነገር አለ። ወደ አንቺ መምጣቱ ስለማይቀር ብዙም አታለቃቅሱ ለማለት ፈልጌ ነው። ያለሱ መኖር አልችልም ምናምን እያልሽ ልክ እሱ ብቸኛ እዚህ ምድር ላይ ያለ ከ8 እና ከ9 ቢሊዮን ሰው መካከል እና ከዛ መካከል ደግሞ ካሉ ወንዶች መካከል ብቸኛ በቃ ዓለም ላይ ያለ እሱ ብቻ እንደሆነ አድርገሽ እንዲሰማው የምታደርጊ ከሆነ አትጠራጠሪ፣ ከአንቺ ጋር ለመቀጠል ፈቃደኛ ይሆናል ብዬ እኔ በግሌ አላምንም። እና ስለዚህ አረጋጉት ለማለት ፈልጌ ነው። ወደ ሰባተኛው አልፋለሁ። በሰባተኛ ደረጃ አንድ ወንድ ተመችተሽ ወይ ደግሞ ወዶሽ ግን ካንቺ ጋር እንዳይሆን ሊያደርገው የሚችለው ነገር ምንድነው? የራስሽ አቋምና ህልም ከሌለሽ ወይ ደግሞ ህልም እንደሌለው መስሎ መታየት። እንደዚህ የምታደርጊ ከሆነ አትጠራጠሪ፣ አይፈልግሽም። ለምን ይፈልግሻል? ምን ሰሪለታለሽ? ህልም ከሌለሽ፣ አቋም ከሌለሽ፣
ዝም ብለሽ የምትወላዊ ከሆነ ምን ታደርጊለታለሽ? አሁን ጥያቄው ምንድነው? ህልምሽ ነው ጥያቄው። ምንድነው አላማሽ? ያም ሲጠራሽ አቤት ብለሽ የምትሄጂ፣ ያቺኛውም ሲጠራሽ አቤት ብለሽ የምትሄጂ፣ የሆነ ሰንበዲ ብድግ አድርጎ የሚነጋገርብሽ አይነት ሴት ስትሆኚ የራስሽ አቋም ይሄ ዳረ እሷ እኮ እንደዚህ ናት ምናምን ባውንደሪ ምንድነው ይባለው? ሲያስረዱኝ እንዴት ነው ይባለው? ባውንደሪ እንዳላት አይነት ሴት አክት የምታረጊ ከሆነ ዋጋሽ ቫልዩሽ ከፍ ይላል ማለት ነው። ከዛ ይልቅ ግን ነይ ስትባይ የምትመጪ፣ ሂጂ ስትባይ የምትሄጂ፣ ቁጭ በይ ስትባይ የምትቀመጪ፣ ተነሽ ስትባይ የምትንሽ እንደዚህ አይነት ሴት የምትሆኚ ከሆነ ይከብድሻል። አይቀጥልም ካንቺ ጋር አብሮ መሆን አይፈልግም በፍጹም። ስለዚህ አቋም ሴት ሁኚ። ወደ ቀጣዩ እናልፋለን። በስምንተኛ ደረጃ አንድ ወንድ ወዶሽ ወይ ደግሞ ተመችተሽው እንዳይፈልግሽ ወይ ደግሞ አብሮሽ ትዳር ውስጥ እንዳይቀጥል ሊያደርገው የሚችለው ምንድነው? ገና ሪሌሽንሺፕ ላይ ያላችሁ ቅናትና መጠራጠርን አብዝተሽ የምታሳዩ ከሆነ ደግሞዋለሁ። ገና ሪሌሽንሺፕ ላይ ያላችሁ ገና ወደ ትዳር ሳትገቡ ገና ጮኝነት ላይ ባላችሁበት ሰዓት ላይ ቅናትና ጥርጣሬን የምታበዥበት ከሆነ በመሰረቱ እሱም ይወስናል፣ የእሱም ማንነት ይወስናል። አብረሽ የምትሆኙ ወንድ እንደዚህ ጥርጣሬና ቅናት ቢጤን እንዲፈጠርብሽ የሚያረግ ከሆነ ብቸኛው አማራጭ አይደለሽም ማለት ነው። ሰከንደሪ ኦፕሽንም ሆነሽ ሊሆን ይችላል ምናልባት። ግልጽ ነው አይደል? ሰከንደሪ ማለት የሁለተኛ አንቺ የሆነ ሰንበዲ አንቺ የሆነ ሰንበዲ ከሌለች አንቺ ከሌለሽ የሆነች ሰንበዲን ቼክ የሚያደርግ አይነት ወንድ ከሆነ ያልተረጋጋ አይነት ወንድ ስለሚሆን በቻልሽው አቅም ሁለተኛ አማራጭ ሳይሆን ብቸኛው አማራጩ ለመሆን ጥረት ማድረግ ያለብሽ። ስለዚህ ገና ባጭሩ ቅናትና ጥርጣሬን እንትን የምትይ ከሆነ ከባድ ነው የሚሆነው። አይሆንም በዚህ ነገር። ስለዚህ አይፈልግሽም። እንዴ ምንድነው እቺ ገና ካሁኑ እንትን ምናምን አይነት ነገር ማለት ባልተገኘበት ሁሉ ተነስተሽ ጥርጥር የምታረጊ ከሆነ በሌለበት ምንም ነገር ባላረገበት ተነስተሽ እንትና ምንድነው ተገሊ ምንድነው ምናምን እያልሽ በጣም አጉል ቅናት፣ አንዳንዶች ኦቨር የሆነ ቅናትና ጥርጣሬ ያለባቸውና እንደዚህ አይነት ማንነት ውስጥ የምትገቢ ከሆነ ላይፍ ከባድ ነው የሚሆነውና ትንሽ ረጋ ማለቱ ጥሩ ነው ብዬ አስባለሁ። ሼር አድርጉ። አዳዲስ ከሆናችሁ ሰብስክራይብ አድርጉና ቤተሰብ ሁኑ። እንደዚህ የሚጠቅሙ ነገሮችን እንነጋገራለን። ቪዲዮ ከተመቻችሁ ላይክ አድርጉ። የልብ ቅርጽ ምልክቷን ተጫኗት ከታች ምናምን አላላችሁ። ወደ 9ኛው እንለፍሽ። እንግዲህ በ9ኛ ደረጃ ወዶሽ ተመችተሹ ግን ደግሞ ለነገ ለትዳር እንዳያስብሽ የሚያስገድዱት ወይ ደግሞ የሚያደርጉት ነገሮች ምንድናቸው? አንደኛ እሱን ለመለወጥ ከመጠን በላይ መሞከር። እደግመዋለሁ፣ እሱን ለመለወጥ ከመጠን በላይ መሞከር። ምን ማለት ነው ከመጠን በላይ መሞከር? አንዳንድ ሰዎች የራሳቸው የህይወት ፍልስፍና አላቸው። ኢቭን በተለይ ደግሞ ይሄን ትኩረት እንዲሰጥበት እንፈልገው ከሱስ ጋር በተገናኘ ከሲጋራ፣ ከጫት፣ ከመጠጥ እንዲሁም ከሌሎች አሽሻሽሾች ጋር በተገናኙ ሱስ ውስጥ ያሉ ወንዶችን እለውጣለሁ ብለሽ ጫና የምታረጊበት ከሆነ አንዳንዱ ሱሱን ይመርጣል፣ አንዳንዱ ደግሞ ያው ፍቅሩን ይመርጥና ለዛ ነገር ብሎ ለጤናውን ብሎ የሚተዋለ። ነገር ግን አንዳንድ ወንዶች ሁሉም ወንዶች እንደዚህ ያስባሉ ማለት አይደለም። አንዳንዶች እንደዚህ አይነት እሱን ለመለወጥ ጥረት አደርጋለሁ ብለሽ በሱስ ረገድ ብቻ ሳይሆን በአጠቃላይ በህይወት መስመር ሁሉ ማለት ነው። በቃ አንዳንዱ ተመችቶት ነው እዛ ውስጥ ያለው፣ አንዳንዱ ፈልጎት ነው እዛ ላይፍ ውስጥ የሚኖረው እና እሱን ለመለወጥ ጥረት አደርጋለሁ ብለሽ የምታስቢ ከሆነ አላቅም እንዴት ከሱ ጋር መቀጠል እንዳለብሽ አላቅም። ከባድ ነው። እኔ በዚህ አጋጣሚ የምነግራችሁ ሴቶች ያው ራስ ወዳድነህ ልትሉኝ ትችላላችሁ ወይ ደግሞ አስመሳይም ልትሉኝ ትችላላችሁ፣ የፈለጋችሁትን ማለት ትችላላችሁ። አንድ ነገር ግን የምነግራችሁ ሱስ ካለበት ወንድ ጋር በጣም አዲክትድ ከሆነ ወንድ ጋር የፍቅር ግንኙነት ውስጥ የገባችሁ ሴቶች አብራችሁ አምናችሁ መቀበል ያለባችሁም ነገ ይዞብሽ ሊመጣ የሚችለውንም ውጤት አምነሽ መቀበል መቻል አለብሽ። ይሄን አስባችሁበት ግቡበት። እሺ አንዳንዶች እንቀይረዋለን ብለው ይገቡና መቀየር አይችሉም። ያም ሰው አይቀየርም። እንደውም እነሱም እዛ ነገር ውስጥ አንዳንዶች ይዘፈቃሉ። አንዳንዶች ደግሞ እድሜ ልካቸውን የተቃጠሉ በጣም ብዙ ሴቶች ስለምንመለከት ነው ስለምናይ ነው። ለአስቤዛ ብር ለምን አታመጣም፣ የቤት ኪራይ ለምን አታመጣም፣ የልጆች ክፍያ ምናምን ለምን አታመጣም እያሉ ይጨቃጭቃሉ። እሱ ግን ቁጭ ብሎ አረቄውንና ድራፍቱን ይጠልዛል። ልክ ነኝ? ተሳስቻለሁ?
ይሄ በጣም ከባድ ነው። ስለዚህ ምንድነው እያልኩሽ ያለሁት እንደዚህ አይነት ሰዎች እንዴት አታርጉ አይደለም። እነሱም ሰው ናቸው፣ ፍቅር ያስፈልጋቸዋል፣ ሰው ያስፈልጋቸዋል። እና እሱን ለውጣለሁ ብላችሁ የምትገቡ ሰዎች እኔ አሁን ከእንደዚህ አይነት ሰዎች ጋር የፍቅር ግንኙነት አትመስርቱ ሳይሆን መስርቱ። ሰው ናቸው እነዛም ሰዎች። ያው ሰው ሆኖ የማይቀየር የለም። አምናለሁ ይለወጣል፣ ግን ደግሞ እንደማይለወጥም እያመናችሁ ግቡ። እሺ ሁሌ ይለወጣል አይደለም። የምትችሉ ከሆነ ሰውን ለውጣችሁ ነው እንጂ መግባት ያለባችሁ። ይለወጣል ተብሎ ምንድነው አንድ አይን ያለው በአንድ አይኑ አይቀልም ነው ምናምን የሚባል ነገር አለ። ብቻ ብዙ እንዳትደክሙ ለማለት ፈልጌ ነው። ዋጋ እንዳትከፍሉ ነው የነገርኳችሁ ያለሁት። ተጠንቀቁ፣ እንድትጠነቀቁ ነው። እሺ ስለምወዳችሁ ነው የምነግራችሁ። በነገራችን ላይ የማንም ጥላቻ እንትን የለብኝም። ማንንም አልጠላም። እኔ ችግር የለብኝም። ነግሬሽ አልፋለሁ። የምትሰሚ ከሆነ በጣም ትክክል ሐቃቁን ስለምታወራ እኮ ነው የምወድህ ጄሪ። ቴንክ ዩ። አዎ ግድ ነው እንዴ ታዲያ ትውልድ ትዳር እየፈረሰ ልጆች እየተበተኑ ከሚቀጥል እኛ እውነቱን ተናግረን ብንሰደብም ባትፈልጉንም ባትወዱንም ችግር የለውም። እኔ እውነቱን ልንገራችሁና የሆነ ቀን ታመሰግኑኛላችሁ። እሺ እንቀጥላለን። አንድ ነጥብ ነው የቀረኝ። አይ ቲንክ ጨርሻለሁ። እንግዲህ እሱን ለመለወጥ ከመጠን በላይ እሞክራለሁ ለውጠዋለሁ ያልሽ የምትተጊ ሴት ካለሽ እግዚአብሔር ይርዳሽ። እንግዲህ ፈጣሪ ይርዳሽ ነው የምለው። ምንም ልልሽ አልችልም ሌላ። የመጨረሻው ይወድሻል ግን ደግሞ አይፈልግሽም ለትዳር ረጅም አንቺን ማሰብ አይፈልግም። ለምን? የጓደኝነትና የፍቅር መስመርን በአግባቡ አለመለየትሽ ነው። የጓደኝነትና የፍቅርን መስመር ለዩ። እሺ አንዳንድ ጊዜ እሱ እንደ ጓደኛ ነው የሚያስብሽ፣ እንደ ንጹህ ጓደኛ። አንቺ የለሽም፣ የትና የት በቃ ሄደሻል። እሱ እንደ ጓደኛ ያስብሻል፣ አንቺ ደግሞ ያው ሌላ ታሪክ ውስጥ ገብተሻል። እንደዛ መሆን የለበትም። መለየት አለባችሁ። ጓደኝነትና ፍቅርን መለየት አለባችሁ። እንዴት መለየት አለባችሁ ነግራችኋለሁ። ምንም ችግር የለም። የጓደኝነትና የፍቅርን መስመር በአግባቡ ለዩ። እሺ አንቺ ምናልባት ወደሹ ምናምን ሊሆን ይችላል ቀርበሹ እንትን እያልሽ ያለሹ እያወራሽ ያለሹ እሱ ደግሞ ሌላ ጓደኝነትን ወይ ደግሞ ንጹህ ወንድምና እህትነትን ሊሆን ይችላል እያስብ ያለው። ስለዚህ አንድ ወንድ በእውነት ሲያፈቅርና ኖርማል እህትነትና ወንድምነት ላይ ሲሆን ምን አይነት ምልክት ሊያሳይ ይችላል የሚለውን መለየት አለብሽ። አንድ ወንድ ከልቡ ካፈቀረሽ ማለት ከጓደኝነት አልፎ በፍቅር እና ወደ ትዳር ወደሚባለው ደረጃ ስቴፕ የሚፈልግሽ ከሆነ በጣም ስላንቺ ኬር ማድረግ ይጀምራል፣ መጨነቅ ይጀምራል። ስለ ፊውቸር አብሮሽ ያጋራሻል፣ ያጫውትሻል፣ ብዙ ነገሮችን ያወራሻል። ኦኬ ሰላም ለቤታ አዲስ ነኝ ግን ምክር ተመችቶኛል። እሺ የኔ እናት ውብ አለም እንኳን ደህና መጣሽ። አዲስ ከሆነሽ ሰብስክራይብ ማድረግሽን አትርሺ፣ ለሌሎችም ሼር ማድረግሽን አትርሺ። ስለ ነገ ካንቺ ጋር ያወራል፣ ይጨነቃል። የምር የሆነ ወንድ ማለት ነው። ከጓደኝነት በዘለለ ለፍቅር የሚፈልግሽ ከሆነ አንዳንዶች ጓደኝነት ላይ ሆናችሁ አንቺ ወደ ፍቅር ቀይረሽ ለምን አይፈልገኝም ለምን አይወደኝም ትላላችሁና እንደዚህ የሚባል ነገር የለም። በጣም 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 መጠንቀቅ አለባችሁ ማለት ነው። እንግዲህ አሁን ከነገርኳችሁ ነጥቦች ተነስታችሁ ምናልባት ጥያቄ ስለምቀበል አሁን ጥያቄ፣ ሐሳብ፣ አስተያየት ስላላችሁ የመጀመሪያው ምን ታደርጉልኛላችሁ መሰላችሁ? የመጀመሪያው እዚህ ፊት ለፊት የኮሜንት መስጫው ይታያችኋል። ሰዎች በኮሜንት የሚሳተፉበት ቦክስ ይሄ ማለት ነው። እዚህ ጋር ከፈለጋችሁ ጥያቄዎቻችሁን አቅርቡ። ልክ አሁን እንደ ሙናዬ አሁን የሙናዬን ጥያቄ እያየሁት ነው፣ እንመልሰዋለን አብረን። አይ ደግሞ በቴክስት አይደለም ቮይስ ነው የምፈልገው፣ ማውራት እፈልጋለሁ፣ ካንተ ጋር ቀጥታ መነጋገር እፈልጋለሁ የምትሉ ሰዎች ደግሞ ያው በዚህ ጋር ይታያችኋል። እዚህ ጋር ዋትስአፕ አለ ከላይ፣ እቺኛዋ ዋትስአፕ ናት። እቺ መሀል ላይ ነጯ ደግሞ ኢሞ ናት። እቺ ደግሞ ከታች ቴሌግራም ናት። አሁኑኑ በ0964310316 ቴክስት አድርጉልኝ። ከዛ ቴክስት ማድረጋችሁን እዚች ላይ አሳውቁኝ። ቴክስት አድርጌልሃለሁ ካላችሁኝ ቀጥታ እገባለሁ ማለት ነው። ከዛ ድምጻችሁን ያለ እናንተ ፈቃድ አላሰማም። ፈቃደኞች የምትሆኑ ከሆናችሁ ሌሎችም እንዲማሩበት ከናንተ እናንተም እዚሁ ላይቭ ላይ ለመከታተል የምትፈልጉ ከሆነ አያችሁ አሁን ቴክስት ገባ ማለት ነው። አንድ ቴክስት ገባልኝ። ከሆናችሁ ስማችሁን ሳትናገሩ አድራሻችሁን ሳትናገሩ መነጋገር እንችላለን። እሺ አሁን ለማንኛውም የሙናዬን ጥያቄ እንመልስላታለን። እስቲ የሙና ጥያቄ ምንድነው የጠየቀችው? እሺ ሙና እኔ ፍቅረኛዬ እንደሚወደኝ ያወራል፣ እንደሚያስብልኝ ለቤተሰቡም ያወራል፣ ግን ለኔ አብሮ መቀጠል አንችልም፣ ተራርቀን ስላለን ጊዜሽን አላቃጥልም አለኝ። ኦኬ
ምን ማለት ነው? እኔ ፍቅረኛዬ እንደሚወደኝ ያወራል፣ እንደሚያስብልኝም ለቤተሰቡም ያወራል። ግን ለኔ አብሮ መቀጠል አንችልም፣ ተራርቀን ስላለን ጊዜሽን አላቃጥልም አለኝ። ኦኬ የርቀት ፍቅር ላይ ናችሁ ነው? እንደዛ ነው? የርቀት ፍቅር ላይ ከሆናችሁ እንደውም ተመስገን ነው ማለት ያለብሽ። ያስብልሻል፣ ይወድሻል ማለት ነው። ምክንያቱም ብዙ ጊዜ የርቀት ፍቅር የመሳካት እድሉ ከመቶ እንደው 98% ነው ማለት ይቻላል። ብዙ ጊዜ በርቀት ያሉ ፍቅሮች አይሳኩም ብዙ ጊዜና የርቀት ከሆነ ያው ባትጀምሪ ጥሩ ነው። ላንቺም ስለማይጠቅምሽ ስለምትጎጂበት ጥሩ አይደለም። የርቀት ከሆነ እኔ እንደ ሐሳብ ባትቀጢ ባትጀምሪ ብዬ አስባለሁ። ሄሎ ጤናስጥልኝ። አብሮ ይስጥልኝ። እንዴት ነሽ? ሁሉ ሰላም? ሰላም ነው አልሐምዱሊላህ። አለን። ስምሽን እንዳትናገሪ አድራሻሽንም እንዳትናገሪ። ያው ላይቭ ስትሪም ላይ ያለው ታይተሽኛል አይደለ? አዎ ይሰማሻል? ሄሎ ይሰማል። እሺ የኔ እናት ምን ልተባበር? ምን ላግዝሽ? ምን ልርዳሽ? ከላይ ስትወጣ ነው እኔ ማውራት የምፈልገው። አልወጣህም እንዴ? ኦኬ የጨረስክ መስሎኝ ነው። ከይቶ ወጥቻለሁ። እሺ ላይቭ ላይ ያለሁት አልጨረስኩኝም። ምናልባት ከላይቭ ስትሪም እንዳይተላለፍ የምትፈልጊ ከሆነ ምናልባት ከላይቭ ከወጣው በኋላ ስገባ ላገኝሽ እችላለሁ። ግን የምትናገሪው ነገር ሌሎችን ማስተማር አይችልም? ይችላል አላህ አለም። ግን እኔ በጣም ማለት በግል ነበር ማውራት የምፈልገው። ከሆነም ችግር የለውም። ያለሁበትንም ማንነቴን መግለጽ አልፈልግም። ምናልባት የሚያውቀኝ ሰው ካለ ምንም ችግር የለም። ለዛ እኮ ነው እኔም ማንነትሽን አትናገሪ፣ ያለሽበትን ማድረሻ አትናገሪ፣ ጀስት ታሪክሽን ብቻ አብረን መነጋገር እንችላለን እያልኩሽ ያለሁት ጀስት ታሪክሽ ላይ ብቻ ፎከስ አድርገን ሌሎች እንደዚህ የሚያጋጥማቸው ሴቶች ሊኖሩ ስለሚችሉ ከነሱም አንፃር በማለት ነው እንደዚህ የሰጠሁሽ ማለት ነውና ፈቃደኛ ከሆንሽ ሼር ብታደርጊኝ ደስ ይለናል። ብዙ ጊዜ እንትንህን ቪዲዮህን እከታተላለሁ፣ ምክሮችን እሰማለሁ እና እኔ በጣም ሞደን ያኔ ኢትዮጵያ ነው አንገናኝ። ግን ስለ ወደፊት ላይፍ ማለት እቅድ አላማዎችን ብዙ ጊዜ ያወራኛል፣ አወራዋለሁ። ግን ደግሞ በተደጋጋሚ እንዲህ ነው ተፈጠረ። እኔ ቤተሰቦቹን አላውቅም፣ ያኔ ሀገራችን ይራራቃልና በቤተሰብ አንተዋወቅም። የሆነ ነገር ይሄ ነገር ቤተሰብ ጋር ተፈጠረ፣ እንደዚህ ሆነ፣ በዛ ወጣ በዛ ወረደ፣ የሆነ ብር መቀበያ ከኔ ማለት ነው ብዙ ጊዜ ይፈልጋል እንደዚህ አይነት ነገር ማለት ለምን? እኔ ደግሞ ያው እንዳይከፋው እንዳይቀየም እያልኩኝ ከበር ለማድረግ እሞክራለሁ። ግን ይሄ ነገር ሲደጋገም እኔ ከአቅሜ በላይ ነው። እሱን መናገር አልፈልግም። ግን ለምንድን ነው ይሄን ነገር የሚያደርገው? ወደፊት አብረን መኖር ምናምን ብዙ እቅዶችን እናቅዳለን። ግን ከቤተሰብ ጋር መታወቅ ምናምን ስል ቆይ ስትመጪ ይደርሳል ወይም የእውነታው ቀን ያኔ መጨረሻ ላይ ትተዋወቂያለሽ ምናምን ይላል። ቤተሰቦቹንም ምንም አላውቅም። እሱ ደህና ስራ ያለው ሰው ነው። ግን ቤተሰብ እንደዚህ ሆኖ እንደዛ እያለ ገንዘብ የሆነ ከኔ የሆነ ገንዘብ ለማግኘት የሚፈልገው ብዙ ጊዜ ጥረት ያደርጋል። እኔም ደግሞ አንዳንዴ ከበር አደርጋለሁ። ግን ሲደጋገም ያስጠላል በጣም። እኔ ደግሞ እሱን መናገር አልፈለኩም። ስለዚህ አሁን ምንድነው አላማው ይሄ ሰውዬ? ኦኬ ምን ያህል ጊዜ ሆናችሁ አብራችሁ ከቆያችሁ? ከተዋወቅን በጣም ቆይተናል። ቢያንስ ከ8 ዓመት በላይ። ግን በመሃል የተፈጠረ ክስተት ነበር። ከ8 ዓመት በላይ ነው ያልሽኝ? በጦርነት አዎ። ግን በመካከል በጦርነት ምክንያት ስልክ ተጠፋፍተን ተራርቀን ነበር፣ አንገናኝም ነበር ሁላ። በቅርብ ጊዜ አሁን 2 ዓመት ሊሆን ነው ዳዲጋሚ እንዳዲስ ደግሞ ከተገናኘን። ያኔ አገራችን የተለያየ ስለሆነ እሱ ምን ቤተሰብ አያውቅም፣ እኔም እሱን ቤተሰብ አላውቅም። የምንገናኘው ስልክና ስልክ ነው የሚያገናኘን። መጀመሪያ ቢያንስ 8 ዓመት የመጀመሪያው ግንኙነት፣ ከዛ ለ3 ዓመት ያክል ተጠፋፍተን ነበር። በድጋሚ ደግሞ ተገናኘን። የሚገርም ነው። እሺ አሁን ዲስታንስ ላይ ነው ያላችሁት ማለት ነው በአጠቃላይ አንቺም እሱም በርቀት ፍቅር ላይ ነው ያላችሁት? አዎ። እሺ ምን ያህል ጊዜ ሆነሽ አሁን አንቺ በርቀት ከጀመራችሁ? በሱ አሁን 2 ዓመት ተቅሪበን አሁን ዓመት ከ8 ወር እንደዛ 2 ዓመት ሙሉ ቀርባል ሞላም ገና። እሺ አሁን ከዚህ በኋላ ምን ያህል ትቆያለሽ አንቺ እዛ ያለሽበት ቦታ? ብዙ አልቆይም። እንደውም እያወራን ነበረ
የ6 ወር እቅድ ነው የያዝነው። ግን ደግሞ ይሄን እቅድ በያዝንበት አውርተን በዚህ ሰዓት መምጣት ከቻልሽ አመቻችተሽ ምናምን በሚለው ካልን በኋላ ደግሞ ሌላ ችግር ተፈጠረ የሚል መጣ ከሱ። ምንድነው የተፈጠረው? ብር የሚያስፈልገው ነገር ማለት ነው። ቤተሰብ እንደዚህ በታግቶ ምናምን አይነት ነገር። እሺ ምን ያህል ብር ጠየቀሽ? ይሄን ያክል የሚል እንትን አላለም። አንዳንድ ጓደኞችን በስራ ቦታ እያገዙኝ ነው ምናምን የሚል አይነት ነገር ነው። ግን እስከዛሬ እህቴም ወንድሜ ምናምን ብዙ የሚባሉ ነገሮች ነበሩ። ብቻ ያንን ሁሉ እንትን ስል ነበር። አሁን ያኔ ይሄን ያክል የሚል ብሎ አልነገረኝም የብሩ መጠን። እሺ የመጀመሪያው ምልሽ ምንድነው መሰለሽ፣ እኔ ያው የርቀት ፍቅርን ከማይደግፉ ሰዎች መካከል ነኝ፣ ታውቂያለሽ ብዬ አስባለሁ። ምናልባት ቪዲዮዎቼን አይተሽ ከሆነ ብዙ ጊዜ ያለው ሰማይ በርቀት ምን አልሽ? አይፈልግ ወንድና ምን ምልክቶች ቪዲዮዎች ላይ ስናወራ ወንድ የማይፈልግ ምልክቶቹን ምን ይልሻል፣ ቴክስቶቹ ምናምን እነሱን እከታተላለሁ። እዛ ላይ ብዙዎቹ ትክክል ናቸው። ያለው ነገር ሁሉ ነገር እቅድ ነው አራው ስለወደፊት ምናምን ነገር አይደብቅ በተጣበቀ ሰዓት ሁሉ ሆኖ ይደውልልኛል። ጧት ሰላም ይለኛል። የሆነ ፊልድ እንኳን ለስራ ሄዶ እንኳን በተጨናነቀ ሰዓት ደውሎ እዚህ ቦታ ነው ያለሁት እንዳታስቢ ምናምን ይላል። በብዙ ነገሮች ግልጽ ያወራኛል። ግን ደግሞ የገንዘቡ ጉዳይ ነው ታቅሜ በላይ ነው። ኦኬ በተደጋጋሚ ነው ስለ ገንዘብ የሚያነሳው? ገንዘብ በተደጋጋሚ ነው የሚጠይቅሽ? የሆነ ምክንያት ብቻ የሆነ ምክንያት ይፈጠራል። ወይ በ2 ወር ወይ በ3 ወር ወይም እንደዛ ችግር መጣ ይላል። በቃ ያንን ነገር እኔ እርግጠኛ አይደለሁም የችግሩ ተፈጥሮ ነው እውነት ወይስ አላውቅም። ምክንያቱም ስለሱ ምንም መረጃ ስለሌለኝ። ኦኬ እሺ ኤኒዌይስ የመጀመሪያው 2 ስህተቶችን አይቻለሁ። አንደኛው እናንተ ሳትፈልጉት የተፈጠረ ስህተት ነው። ያም ስህተት ምንድነው? 8 ዓመት ሙሉ አብሮ በጮኝነት ወይ ደግሞ በትውውቅ መቆየት አደጋ አለው። ጥሩ አይደለም። 8 ዓመት ማለት ሰው በትክክል ከተጠቀመበት በነገራችን በዛን ሰዓት በመካከል ክፍተት ተፈጥሯል በሁለታችንም ላይ። እሱም ሌላ ላይፍ ገብቶ ነበር፣ እኔም እንደዛው። ግን የሁለታችንም አልቀጠለም። እሱም ይሄም ማለት ነው የሁለታችንም ፈርሷል። ያ ላይፍ የተጀመረው ወደ ትዳር ገብተን ነበር ሁለታችንም በተራራቅን በዛ በ3 ዓመት ውስጥ ማለት ነው። ከዛ ሁለታችንም ወተናል። አሁን ግን ከዛ ከገባንበት ህይወት እንዴት ማለት ሌላ ትዳር ይዛችሁ ነበር ነው ሁለታችሁ? አዎ እሱም ሌላ ሴት አግብቶ ነበር በተጠፋፋን ሰዓት። ምክንያቱም ሀገራችን ወረዳችን በጣም ይራራቃል። አንድ ክልል አይደለንም፣ ክልሉ ራሱ ማለት ነው። ምክንያት አንቺ ጭራሽ ሌላ ትዳር ውስጥ ገብታችሁ ነው? ከዛ ደግሞ ድጋሚ ከትዳር ወጣችሁ ነው? አሁን ከትዳር እንዴት ነው ነገሩ? አዎ ወተናል ሁለታችን። እሱም እኔም ግን የወጣ ነው ደግሞ የሚገርመው ስለተገናኘን አልነበረም። እሱና እኔ በድጋሚ ስንገናኝ አይደለም የወጣ ነው፣ ሳንወጣ ነው። በፊት ያኔ ሳንገናኝ ነው 3 ዓመት ያክል ተራራቅን። በዛ መካከል እኔም ሌላ ላይ እሱም ገባን። ከዛ ወተን እንደገና ከዛ በኋላ ነው የተገናኘነውም በስራ ምክንያት አጋጣሚ ስልኩን በማፈላለግ አግኝቼው ነውና በዛ ነው የተገናኘነው። እሺ አሁን ይኸውልሽ ትንሽ የነገርሽኝ ነገሮች እንደዚህ በአጭሩ የሚፈታ ነገር ስላልሆነ አንድ ያዳምጪኝ 2-3 ደቂቃ እኔ ላውራሽ እንዳትገቢብኝ በመሃል። እሺ ይኸውልሽ የመጀመሪያው ነገር ቅድም እንዳልኩሽ 8 ዓመት ሙሉ ሪሌሽንሺፕ ላይ መቆየት ጥሩ አይደለም ተናግሬያለሁ። የመጀመሪያው ለምን ከተባለ በትክክለኛ መንገድ ከተጓዝሽበት በዚህ 8 ዓመት ውስጥ ትዳር ይዘሽ 2 እና 3 ልጆች የሚወለድበት ጊዜ ነው ይሄ 8 ዓመት። ስለዚህ ራሱ መቆየቱ በራሱ ያው የእናንተ ጥፋት ባይሆን በመሃል እንዳልሽው ሀገር ላይ የተነሳ ብጥብጥና ረብሻ በመኖሩ ምክንያት የእናንተ ጥፋት ባይሆንም ግን መሆን አልነበረበትም። ሲቀጥል ሁለተኛ ዲስታንስ ሪሌሽንሺፕ ላይ ራሱ አሁን ከሀገርም ከወጣሽ በኋላ እሱም ከሀገር በሀገር ውስጥ ሆኖ ሊሆን ይችላል። አንቺ ደግሞ ከዛ ወጥተሽ ባለሽበት ሰዓት ላይ እንደዚህ አይነት ነገር ውስጥ መግባት አልነበረብሽም። ሁለተኛ ሶስተኛ ሁለታችሁም ትዳር ውስጥ ገብታችኋል። ከዛ ደግሞ ሁለታችሁም አሁን ደግሞ ከትዳር ውስጥ ወጣችኋል። ለምን እንደሆነ እናንተ ናችሁ የምታውቁት። አሁን ጥያቄ ምንድነው መጀመሪያ ከነበራችሁበት ትዳር በህጋዊ መንገድ ነው የተፋታችሁት ወይስ ደግሞ ዝም ብሎ መኮራረፍና መለያየት ብቻ ነው?
ኦልሬዲ ተላቀ እንትን ሁለታችንም ያው ማለት በቤተሰብ ነው እንደዚህ በህጋዊ ፊርማ ምናምን አይደለም። ለምሳሌ እኔ አይደለም በቤተሰብ ነው ላይ ያለው ለመሰለሽ ይሄ ወንጀል ነው። እሺ ስለሚያስጠይቅሽ ነው እየነገርኩሽ ያሉት። በትዳር ላይ ሌላ ትዳር መመስረት በህግ ስለሚያስጠይቅሽ መጀመሪያ ነገሮችን አጥርቼልሽ ነው ስለዚህኛው ሪሌሽንሺፕ ማውራት ያለብን፣ መጀመሪያ ያላለቀ ነገር ስላለ። ስለዚህ ያ ነገር በትዳር ውስጥ በነበራችሁ ሰዓት ላይ በህጋዊ መንገድ ወይ ደግሞ በሽማግሌም እንዳልሽው በሽምግልናዎች ሽማግሌዎች ባሉበት ነው የተለያያችሁት? እውቅና አለው ወይስ ዝም ብሎ ተኮራርፎ መለያየት ነው? በኋላ አደጋ ውስጥ እንዳይከትሽ ነው። በቤተሰብ በሽማግሌ እውቅና አለው። ኦኬ በጣም ጥሩ። እሺ ለምን ነበር የተለያየሽው ከመጀመሪያ ባልሽ ጋር? ባጭሩ አጥር አድርገሽ ንገሪኝ። ምንድን ነበር ምክንያቱ? አረ ይሄ ረጅም ነው ታሪኩ። ይሄንን መናገር አልፈልግም። ኖ ነገርኩሽ እኮ ታሪኩ ረጅም እንደሆነ ስለሚገባኝ ባጭሩ ቺት አድርጎብሽ ነው? ቺት አድርገሽበት ነው? ወይስ በገንዘብ ጉዳይ ነው? ወይስ ባህሪ ያልተስማማችሁም? ወይስ ወሲብ ላይ ያልተጣጣማችሁ? ምንድነው? ባጭር ቃል ንገሪኝ። ወይስ ሶስተኛ ወገን ነው? ምንድነው ያለያያችሁ? በምን ሱስ ምክንያት? ሱሰኛ ነው። አሃ ሱስ አለበት መጀመሪያ ማለት ነው። አዎ መጀመሪያ ያው አላቅም ነበር ይሄ ሱስ እንደሚያጠቃው። ከዛ ግን ባወቅኩ ሰዓት ለምን ምናምን ብዬ ስጠይቀው እወጣለሁ ምናምን አለ። እንኳን መውጣት እየባሰበት ሄደ። በዛ ምክንያት አልፈልግም ወጣ። ኦኬ እሺ አንዴ አዳምጡኝ ሁላችሁም። ቅድም ላይቭ ላይ ነበርሽ እንትን በሚል ሰዓት ላይ በስትሪም እያረኩ በነበረ ሰዓት ላይቭ ላይ ነበርሽ? አዎ። እሺ ከተናገርኳቸው ንግግሮች መካከል ሱስ ወይ ደግሞ ከሱስ ጋር የተገናኘ ወንድ ቀይራለሁ ብለሽ መግባት የለብሽም እያልኩ ሳወራ ሰምተሽ ነበረ? አዎ። ኦኬ ይሄ ነገር በህይወትሽ ላይ ምን ያህል ተጽዕኖ ፈጥሮብሻል? እሱ በጣም ሱሰኛ ነበር ማለት ነው? አዲክትድ ነበር እንደማለት ነው? መጀመሪያ እንደውም ደህና ነበረ። እንግዲህ ነገር ነበር ምን እሺ ነው። ከዛ ከተማ በገባን በቀን ነበር የሚቀመው። ከዛ የሱን ተከትሎ ከዛ እንደቱ በየቀኑ ማድረግ በቃም ፈለገ ማለት ነው። አይቻልም ብለው በቃ ከዛ ጋር በጣም ጓደኛ ስለነበሩ ሰላም ሲጀመርም ከክፍለ ሀገር የመጣ ነው ወደ በዛ በጓደኛው አማካኝነት ነው ናና በሚለው የተሻለም ኑሮ ለመኖር ብለን ከተማ ገባን አብረን። ከዛ ለይታ ይፈልግ በቃ ሁልጊዜም ነው መቀም የሚፈልገው። ኦኬ እሺ ውድና የተከበራችሁ ተከታታዮቼ እንግዲህ እንደሰማችሁት ነው። ቅድም አንዳንድ ነገሮችን ስነግራችሁ ነበረ። ያም ነገር ምንድነው? እሱን እቀይራለሁ ብለሽ ትዳር ውስጥ ገባሽ ማለት በኋላ ትዳርሽ ነው የሚበጠበጠው። በተለይ ደግሞ ሱስ ላይ ብዬ አንዴ ታገሱኝ አነሳለሁ። ከጀርመን እየተደወለ ነው። አንዴ ታገሱኝ ብዬ በተናገርኩት መሰረት ያው ርዕሱን ተናግሬ ሳልጨርስ ያው የህይወት ምስክርነት እዚሁ መጥቶላችኋል። ስለዚህ እህታችን በሱስ የተነሳ ነው ትዳሯን ያፈረሰችው። ቅድም እኔ ደግሞ ስናገር ምን ብዬ ነግሬያችኋለሁ? እሱን ለመለወጥ ከመጠን በላይ እሞክራለሁ ብለሽ የምታስቢ ከሆነ ኧረ ጌታ ሆይ አንዴ ለምን አትታገሱኝም? ቆይ አንዴ አለሽ እንደ እህቴ የሰማሽኝ ነው? አሎ ይቅርታ ያው በመሃል ሰዎች እየደወሉ ስለሆነ ነው። እንቀጥላለን። ለማንኛውም እሺ በሶስት ምክንያትም ተለያየሽ፣ በምንም ምክንያት ተለያየሽ። እኔ በግሌ አይ ቲንክ እምነትሽ እስልምና ነው? ንገሪኝ እስቲ። አዎ ገምቻለሁ። ያው እስልምና ውስጥ ልትሆኝ እንደምትችይ ጠርጥሬያለሁኝ። ግን እኔ የምመክርሽ አንድ ነገር አለ። ለምሳሌ አሁን ከዛ በፊት ከነበረሽ ሰው ጋር ልጅ ወልደሻል? አለሽ ልጅ? አዎ ልጅ ወልደሻል? አንድ ልጅ አለችኝ። ማን ጋር ነው ያለችው ልጅቷ? አንቺ ጋር ነው ወይስ እሱ ጋር ነው ያለችው? በጋር ማን ጋር? እሱ ጋር ነው ያለችው። ኦኬ አየሽ፣ እዚህ ጋር አሁን አንቺ ጋር ራሱ ያልጠራ ነገር አለ። አሁን ከዚህኛው ሰውዬ ጋር ከማውራቴ በፊት ስለዚህኛው ትዳርሽ ነው ማውራት የምፈልገው። አንቺ ማውራት ላትፈልጊ ትችያለሽ። ነገር ግን እኔ አንቺ ፈለግሽም አልፈለግሽም ትክክለኛ ነገር ስለሆነ ማድረግ የምፈልገውና መናገር የምፈልገው የምትሰሚኝ ከሆነ ነው የምነግርሽ። አይ አልፈልግም ይቅርብኝ ካልሽኝ መብትሽ ነው፣ እተወዋለሁ። ሰማሽኝ? በጣም ጥሩ። አሁን ያ ሰው የልጅሽ አባት ሌላ አግብቶ እየኖረ ነው ወይስ አላገባም? አዎ አግብቻለሁ።
በፊት አላገባም ነበር እኔ ወደዚህ እስከመጣ። አሁን ግን አግብቻለሁ ብሏል። በጣም ጥሩ። አሁን የተፈታሽ ነሽ ማለት ነው። አሁን ነፃ ሴት ነሽ። አሁን ያ ሰውዬ ባያገባ ኖሮና ልጅ እያላችሁ በመካከላችሁ ሌላ ትዳር ሌላ ሰው ላስገባ ብትይ ኖሮ እኔ በግሌ እሺ አልልሽም ነበር። አሁን ግን እሱ የራሱን ህይወት ስለጀመረ አንቺ የራስሽን ህይወት ማትጀምሪበት ምንም አይነት ምክንያት አይኖርም። ይሄኛውን እንተውና እዛኛው ሰውዬ ጋር ብዙ ማያስኬዱን አሉ። ከቤተሰብ ተራሱ ቤተሰብ ታጣጣቁ ነው ሜላ በዳ አይነጋገርም። ለእህቶቹ ለምናምን በሱሱ ምክንያት ብቻ ለቤተሰብ ያለው ቦታ በጣም የወረደ ነው። እናቱን አያናግርም በስልክ እንኳን ማለት ነው። ለእህቶቹም ለወንድሙ ለቤተሰብ አጠቃላይ እንደዛ አይነት ሰው ደግሞ ምን ሊያደርግልኝ ይችላል? በእርግጥም መጀመሪያ ነበር ስህተቱ። ለምን ቤተሰቦቹን የሱን አህላቅ የመጣበትን ባክግራውንዱ ከኋላ ያለው ማንነቱን አላውቅም ነበር። የዛንም ያው አጋጣሚ በሰው የመጣ ነበረ። ብዙም አላጣራንም። በችኩል ነበር የሆነው ያ ትዳር የተመሰረተው። ያን ብዙ መስዋዕትነት አስከፍሎኝ አሁን ስለባለፈው ትዳሬ መልእክት እዚህ ጋር ለቤተሰብ ለዚህ እንደተመልካችን ትምህርት ይሆናል ብዬ የምለው ከኋላ ያለውን የሆነ የሱን ማንነት ሳታውቁ ትዳር ውስጥ ከገባችሁ በጣም ዋጋ ትከፍላላችሁ። በጣም ማለት ነው። ቤተሰብ ደግሞ ለመግባት ስንል ቤተሰብ አስተዋውቀን ስንለው ወይም ደግሞ ቤተሰብ ይንጡ ሲባል አይ እኔ በራሴ ነው የምጨርሰው፣ በእኛ ችግር የለውም እሱ ብቻ ኔካ ካሰረ የሱ ቤተሰቦች ባያውቁ ችግር የለውም። በእስልምና ሴት ልጅ ናት እንደው ዋቢ የሚያስፈልጋት እንጂ ወንዱ ችግር የለውም። በዛ ሰዓት ቤተሰቦች ይምጡ ብዬ ብለው ቤተሰቦች ምን ያደርጋሉ? ምን አገባቸው? እኔ ነኝ የሚያስተዳድርሽ፣ እኔ ነኝ ማገባሽ። ማንም አልነበረም። አጎቶቹ ምናምን ናቸው ቅርብ ቦታ ያሉት እነሱ ነበሩ። በትዳራችን ስንጋባ የነበሩት ታቷ አልነበሩም። የሱ እህቱ ወንድሞቹ አያውቁም። ደብቆ ነበር። ያ ሰው ከኔ በፊት 3 ሚስት አግብቶ ፈቷል። ከ3ቱም ወልዷል። ከዛ ያናወቁ ከተጋባን በኋላ ነው እርግዝና ከተፈጠረ ምናምን ያወራሽኝ ያለሽው ወላሂ እውነቴን ነው። ለምን ዋሻለሁኝ ማለት ካንቺ ጋር ከመጋባቱ በፊት ካንቺ በፊት 3 ሚስቶች ነበሩት እያልሽኝ ነው? 3 ሚስቶች ነበሩ። ከ3ቱም ወልዷል ከእያንዳንዳቸው። እሰይ እሺ ቀጥይ። እንዴት አልነገረሽም ነው ወይስ አንቺ አታውቂም ይሄን ነገር ትዳር ውስጥ ስትገቢ? ያኔ እኔም ማቀው እዛ አካባቢ እኛ ከተማ ላይ መጥቶ ሲኖር ከሌላ ቀበሌ ወረዳው አንድ ነው። ወረዳችን በጣም ስለሆነ ወደ 43 ቀበሌ ያለው የኛ ወረዳ ከሌላ ቀበሌ መጥቶ ሲኖር እኛ ቀበሌ ላይ ስለሱ የሚያውቁ አንዳንድ ሰዎች ሲጠይቅ አይ በእስልምናውም ጠንካራ ነው፣ መስጊድ የሚሄድ ይሰግዳል፣ ቃልቻ ነው፣ ግን አግብቶ እንደፈታ የሚል መረጃ ነበር የሰማሁት። ያኔም ምንድነው አግብቶ አንድ ልጅ እንዳለ ካገባሁት በኋላ ነው 3 ሚስት አግብቶ 3 ልጅ እንዳለ የሰማሁት። በኋላ ከተጋባ ከባድ ነው። አይ ፈጣሪ አውጥቶሻል። ለማንኛውም እሺ አሁን ካለፈው ላይፍሽ መለስ እንበልና አሁን ካለው ሰው ጋር ያለውን ነገር እንደነገርሽኝ ከሆነ እኔ አሁን ባጭሩ የምነግርሽ ነገር ምንድነው ነገሩን አጠርስ እናደርገው። የመጀመሪያው ምንም ነገር ከማድረግሽ በፊት ብርም ከመላክሽ በፊት ምንም ትዳር ውስጥም ከመግባትሽ ምንም ነገር ከማድረግሽ በፊት የምትሰሚኝ ከሆነ ያው የሀገሬ ሰው ሲተርት ነገር ባይን ይገባል አይደል የሚባለው? እንዲህ ሲባል ሰምተሽ ታውቂያለሽ ብዬ አስባለሁኝና መጀመሪያ እስቲ ተገናኙ በአካል ተገናኙና ማለት አንቺም ከዛ ካለሽበት ቦታ ነይና እዚህ አሁንኛው ጋር እሱ ኢትዮጵያ አይደል ይኖራል ያልሽኝ? አዎ። እሺ አንቺስ የመመለስ ሐሳብ የለሽም እንዴ ወደ ሀገርሽ ወይስ እዛው ነው መኖር የምትፈልጊ ያለሽበት? በቃ ስለዚህ መጀመሪያ ነይና በአካል ተገናኝታችሁ ቁጭ ብላችሁ ምንድነው የምትፈልገው? ይሄ እንደዚህ ረጅም ዓመት በጣም ቆይተናል፣ እኔ ከዚህ በኋላ ጊዜን እድሜን ማቃጠል አልፈልግም፣ ማግባት ፈልጋለሁ፣ መኖር ፈልጋለሁ ብለሽ በግልጽ አማርኛ መነጋገር ስላለብሽ ምንም ነገር ከማድረግሽ በፊት በእርግጥ ያው እውነተኛ ፍቅር ሆኖ ገንዘብ መላላክ ምናምን ችግር የለውም። እሱ እንኳን አይደለም ገንዘብ ሰውየው ራሱን እንኳን አሳልፎ ሊሰጥሽ ነው፣ ወይ ደግሞ አንቺ ራስሽ ከገንዘብሽ በላይ ደግሞ አንቺ ራስሽንም እንኳን አሳልፈሽ ልትሰጪው ነው ለዛ ሰው። እውነተኛ ከሆነ ገንዘብሽን አይደለም ሌላም ነገር ብትሰጪው ምንም ችግር የለም። ነገር ግን አሁን አንቺ እውነተኛ ነው ወይስ አይደለም የሚለው ነገር ራሱን የቻለ ሌላ ጥያቄ ይፈጥሩብሻል። ስለዚህ እኔ የምመክርሽ ነገር ምንድነው መጀመሪያ ነይና በአካል ተገናኙ። ከዛ በአካል ተገናኝታችሁ መነጋገር ያው ማውራት ባሉባችሁ ጉዳዮች አውሩ። የምትችሉ ከሆነ ቶሎ ወደ ትዳር ገቡ። እውነተኛ ፍቅር ከሆነ በመካከላችሁ ያለውና ለኑሮ የሚበቃ ነገር ካላችሁ ቶሎ ብላችሁ ወደ ትዳር ብትገቡ ጥሩ ነው። እኔ ምንም ብር ለጊዜው ባትልኪ ባይ ነኝ። ለጊዜው
ለምሳሌሽ አላገባሽም አልተጋባችሁም ገባሽ ካላኩ ደግሞ ለምን እንዴት ይላላ አይ አሁን የለኝም እጄ ላይ ብር የለኝም ማለት ነው በጣም ባጭሩ አንቺ ቢልጌት አይደለሽ ይሄን ያለው ወይ ሼህ ሁሴን አላሙዲን አይደለሽ ከየት ታመጫለሽ እዛ ወገብሽ እስኪንቀጠቀጥ ቆመሽ ሰርተሽ አይደል እንዴ ገንዘቡ የምታመጪው ነው ወይስ እንደ ቅጠል ከዛፍ ላይ ነው የምትቀጥሪው አረ እንዴት ነው ከዛፍ ላይ የሚቆረጠው በቃ ስለዚህ ለፍተሽ እስካመጣሽው ድረስ ዋጋ ያለው ገንዘብ ስለሆነ በጣም ተረጋግተሽ ጥበበኛ ሴት ሆነሽ ነው መመለስ ያለብሽ በጣም ብዙ ሰዎች እየደወሉልኝ ስለሆነ አይ ቲንክ ማንሳት ይኖርብኛል መሰለኝ በአካል ተገናኙ እሺ የመጀመሪያው እሱን ነው የምልሽ እሺ ምንም ችግር የለም እህቴ መልካም ጊዜ መልካም ቆይታ ምንድነው ግን እንደዚህ የተደወለው ቆይ እስቲ ሄሎ ሰላም ነው ሄሎ ፍሬዘር እንዴት ነህ ሰላም ነው ወይ እግዚአብሔር ይመስገን እንዴት ነሽ እኔ ሰላም ነው እግዚአብሔር ይመስገን እንዴት እናንተ አለን በተደጋጋሚ እየደወልሽ ነበር መሰለኝ አዎ ትክክል እሺ ያው ያጋጣሚ ጉዳይ ሆኖ ጥሩ ሰዓት ነው የደወልሽው ግን ደግሞ ያለሁት ላይቭ ስትሪም ላይ ነው ቀጥታ ስርጭት ላይ ነው ያለው በቻልኩት አቅም ስምሽ እንዳትናገሪ ያለሽበትን አድራሻ እንዳትናገሪ ተከታተላለሁ እየተከታተልኩ ነው እሺ ሪናት አደራሽ ላይቭ ስትሪም ላይ ሆኜ ነው ምን ልታዘዝ ምን ልርዳሽ እስቲ አጠር አድርገሽ በ3 ደቂቃ እንደረዳሽ የምትፈልጊው ነገር ንገሪ እሺ በጣም አመሰግናለሁ እድሉን ስለሰጠኝ አማርኛዬ ግን ፐርፌክት አይደለም ይቅላ አማርኛ ይቅርታ ከዚህ በላይ አሪፍ ነው አትጨናነቂ ችግር የለም እንግባባለን እሺ እኔ ከዚህ ፊት ጓደኛ ነበረኝ ማለት ነውና ጓደኛ ነበረኝ ማለት ነው ከዛን በትንሽ ቀን ተጣላን ትንሽ ጠበቅኩት ማለት ነው እና ከዛ ስጠብቀው በቃ እኔ ለኔ የምትመስል ይዣለሁ አለ ኦኬ መልካም እድል አልኩት እንትን አለ ማለት ነው ከዛን ግን በሰዓቱ እኔ ምን ሆኖ ነበር የምለውና ለካ ሰው ነው ያጣላን እኔ አላወኩም በሰዓቱ እና ምን ነው ስለው አይናገርም እንደዚህ ምን ሆነ ነው አይናገርም በቃ እኔና አንቺ መራራቅ አለ እሺ አልኩት እንትን አለ ማለት ነው ከዛ ከጊዜ በኋላ እኔም በቃ ስልኩን ብሎክ አረኩኝ ምናምን ሁሉም ነገር እኔም ኮምፕሊትሊ ቀያየርኩኝ ማለት ነው ስልኮቼ ምናምን ኮምፕሊት በቃ እሱ ጋር የሚያገናኝ ነገር ምንም ነገር የሌለ አድርጌ ዘጋጋሁኝ ከዛም በኋላ የሆነች እዚህ ጓደኛ ያለችና አገር ቤት ልትሄድ ወደ ኢትዮጵያ ኢሞ ስትል ኢሞ አለ ሌላ ቁጥር እንጠቀምበት ለእንደዚህ መደወያ ለሚሆነ ማለት ነውና ሳወርድ በዛ ኢሞ እሷች ቁጥር ስለነበረች እና በዛ ኢሞ ስንል ኢሞ ሄደ ወደሱና ከ2016 17 ላይ ከአንድ አመት ከምናምን በኋላ እንትን አለ ጻፈ ከዛ እኔ ደግሞ ምን አገባኝ ምናምን ብዬ ምንድነው ምናምን ስለው አይ እንደዚህ ምናምን ችግር የለውም እኔ አልተቀየምኩም በቃ ለአምላክ ለእግዚአብሔር ሰጥቻለሁ ላንተ ምናምን አልኩት ማለት ነውና ከዛም በኋላ አይ ይቅርታ አድርጊልኝ እኔ አይ በቃ እኔ አሁን ሁለተኛ በደልም አልፈልግም ምናምን ብዬ ዘጋሁት ማለት ነው ከዛን ዘጋሁት እንዲህ ስንል ከ5 አመት በኋላ እንደገና አገኘኝ ማለት ነው ከተለያያችሁ ከ5 አመት በኋላ አዎ እሺ ከቴስቲ ከዛን እኔ ደግሞ በዛን ሰዓት ደግሞ ተማሪ ነኝ የማራለው ምን አለው በቃ ሩጫ ላይ ነበርኩም ብዙ እንትንም አልነበርኩም እና ከዛን ሲያገኘኝ እኔ ይቅርታ ልልሽ ነውና በእናትሽ ጊዜ ስጪኝ እኔ አሁንም አልተቀየምኩም ለምን ያንተ ነገር ለእግዚአብሔር ሰጥቼዋለሁኝ በቃ ስለዚህ እኔ ካልበደልኩ ድረስ ምንም ያመኝ ነገር አይደለምና በየንትን ስለው አይ በቃ ቁጭ ለማውራት አለብን ምናምን አለ ምንድነው የምታወራው ስለው ምነግርሽ ነገር ብዙ ነገር አለ ኦኬ አልኩት ምን አገባኝ ብዬ አገኘሁትና ከዛን ያሐሰው የሰፈር ልጅ ነው ለሁለታችን የሰፈራችን ልጅ ነውና በሱ ምክንያት ነበር ደግሞ የተገናኘነው እሱ ጋር ማለት ነው ከዛን እንዲህ ምናምን ሲለኝ አዎ እሺ በሰዓቱ እሱ እንደሱ አለ እኔ ግን ብዙ እድሎች ሰጥቻለሁኝ አንተ የተማርክ ሰው ነህ ምሁር ነህ ብዙ ነገር ሰጥቻለሁ እድልና ይሄ ሰለጠና አገር ነው ያለነው እና እንደዚህ አገር ቤት ቢሆን እሺ እዚህ ሰለጠነን የሆነ ነገር ቢኖር እንኳን ብድግ አድርገን ወስደው የሆነ ነገር መመርመር የምችልበት ሀገር ነው ያለነውና ምናምን ስለው አዎ በቃ በሰዓቱ እንደዛ ሲለኝ ተናደርኩኝ ምናምን ብዙ ነገር አለኝ እኔ አሁንም አልተቀየምኩም በቃ እኔ ያንተ ነገር ለኪዳነ ምህረት ሰጥቻታለሁኝ እሷንስ መላሽውን አልኩት ብዙ ነገር ካንቺ በኋላ ብዙ እንደዚህ ወደ 6-7 ሴት ተጠራልኝ ማለት ነው እሺ ካንቺ በኋላ ብዙ ነገር አወራኝ
ከኔ በኋላ ነጭም አልቀረ ሀበሻ አልቀረ ብዙ ያዘ ማለት ነው። ከዛን እኔ አልኩት አሁንም እንትን አላልኩም አልኩት ለመሰለ አልኩት እኔ መቀየም አልፈልግም ሲጀመር ተቀያሚ ሰው አይደለሁም አሁን መቀየም ደግሞ አልፈልግም ያው በቃ እና በቃ ይቅር በይኝ እኔ ያልተቀየምኩም ይቅርታ ብያለሁ ደግሞ አሁንም እሺ ደስ ይልህ ይቅርታ ብያለሁ ምን አልኩትና ከዛ እንደዛ እየተባባለ በቃ እንደዚህ እንደ ወንድም ሆነ ማለት ነውና እንትን ሲል ማለት አሁን በሰዓቱን ብቻ የመሆን ደግሞ አውቋል እሱ ገባ በብዙም ነገር ፈትሿል እሱ እና አይ እሱ ብቻ የመሆን አወቀ ከዛን አይኔ ድጋሚ ሆነ አንተ ጋር አይነት ነገር አልፈልግም ለምን በቃ ያቺ በደል ለምትታየኝ ሁሉ ጊዜና እንደዛ ስለው እኔ አልበድልሽም በቃ እንደዚህ ነው ምናምን ብዙ ነገር አወራን እድል ሰጠሁት አልዋሽህም እድል ሰጠሁት ማለት ነው እድል በሰጠሁት ደግሞ በቃ አንዴ ጥሩ ይሆናል አንዴ እንትን ይሆናል ይሄ ገቢ ወጪ የሚባለው አማርኛ ይሄ ገባ ወጣ የሚል ባህሪ እንደዛ ለካ ደግሞ እንደገና ይሄ ሰዓት ደግሞ ለካም ሰው አለ ከመሀላችን ያላቀም ነበር ኦኬ አሁን ከታረቃችሁም በኋላ ድጋሚ በመካከላችሁ ሴት አለች ሴት አይደለም የሚገርም ወንድ ነው የሚያጣላት ሴቶች አይደሉም ወንድ እንዴት ለምንድን ነው የሚያጣላችሁ ወንድ ጥሩ ጥያቄ ነው ይሄ ወንድ አሁን ይሄ ከመሀሉ ነው የሚያጣላው እኔ አላወኩም ነበር እና ለኔ ጓደኛ ያለችኝና ለሷ አቃታል አሁን እሷ በቃ በሷ መንገድ ነው ብዙ ነገር የሚያጣራው እና አሁን ስለኔ ብዙ ያወራዋል ለዛ እኔ ደግሞ አልማቀው ነገር የለም እና እኔ ግን ዝም ብዬ አንድ ቀን እሷ ጋዛ አባቷ ሞቶ እዛ እንትን ሲሄድ ይሄ ልጅ ዝም ብሎ ጠንቋይ ሆኖ ይሰማኛል አልኳት እኔ በቃ ሳይው ደስ አላለኝም ልጁ ምን ነው ስትለኝ አይ ይሄ ምናምን እጣን ወደ እጣን ምናምን አርጎ እንትን የሚያደርግ ወንድ ነው ያልወድም ይቅርታ የጠንቋይ መንፈስ ያለው መስለኛል አልኳት ደግሞ እኔ በለዋል በእንደዛ አልኳት እና በቃ ለምን ዝም ብሎ እጣን የለም ምናምን አለና ወንድና እጣን ምናምን ብዬ ደግሞ ተናገርኩት ከዛን ውስጥ እየሰራ ነበር እኔ አላቅም ነበር ማለት ነው ከዛን በቃ አንድ ቀን ሲጨንቀኝ በቃ በጣም ጭንቅ ሲለኝ ለእናቴ ነገርኳት ማለት ነው በቃ አጸልይልኝ ምንድነው ይሄ ነገር በቃ እንደዚህ ነው ብዙ ነገር የደበቅኩሽ ነገር አለና ብዬ ለእናቴ ሳወራት ከዛን ብዙ ነገር ሲኬድ ማለት ነው አባቶች አሉ እንደምታውቀውና ብዙ ነገር ሲኬድ እሱ ሆኖ ይሄ ሰው ምን ያለሁት ምልክት ተነገረኝ ምናምን ብዙ ነገር ማለት ነውና እሱ ሆኖ ቆየ ምንድነው የተነገረሽ የተነገረ ሰው ማለት ሰው አለ እንደዚህ መሰለ ፀጉሩ ሰክሰክ ያለ እንደዚህ መሰለ ምናምንና ከሱ ተጠንቀቂ እሱ ነው እንጂ እሱ ልጁ ጥሩ ልጅ ነው ምንም እንትን የለውምና ይሄ የመናፍስት ስራ ነው እሱ ይሄ ልጅ ይሄ ምን ያለው ወንድ ጥንቆላ ምናምን የሚያምን ነውና ከሱ እንደሚርቅ ንገሪው አልሆኝ እኔ ግን በሰዓቱን እሱን አላገኘውም ይሄ ምን ጓደኛዬ ኦሬዲ ተቆራርጠናል በቃ ይበቃል ብዬ ነኝ እንትን ብያለሁና እስከ ቤተሰቦቹ ድረስ ጋር ነው ቤተሰቦቹ በእኔ ሀል ተጣልተውታል እሱን ከሷ በላይ ምን አይነት ሴት ነው የምትፈልገው ቤተሰብ የምትወድ እኛ የምትወድ የሆነ ላይ የምትሮጥ ከዚህ በላይ ምን አይነት ሴት ነው የምትፈልገው በቃ በእኔ ከተናገሩት ይጣላቸዋል እነሱ እናቱም እህቱም ወንድሙም አሉ እዚህ እኔ ማለት ነው ይጣሉታል በቃ ስሟን አትጥሩኝ ነው የሚለው እስቲ አጠር ስናደርገው አሁን አብራችሁ ናችሁ ወይስ ተለያይታችኋል አይደለም እሺ አሁን የምጠይቅሽን ጥያቄዎች ብቻ አጠር አድርገሽ ትመልሽልኛለሽ ከተዋወቃችሁ ምን ያህል ጊዜ ሆናችሁ 11 አመት 11 አመት አዎ እስከዚህ ያለው በሰዓት 11 አመት ማለት ነው 12 አመት በለው ኦኬ እንደዛ ከሆነ የምጠይቅሽ ጥያቄ ምንድነው አግብተሽ ነበር ከዚህ ፊት አላገባም ኦኬ እሱስ አግብቶ ነበር አላገባም እሺ ሳታገቡ ሁለታችሁም 12 አመት አብራችሁ በእጮኝነት ወይ ደግሞ በትውውቅ ቆይታችኋል ይሄ ግን ከመሃል ጋፖች አሉ ማለት ይገባኛል መጣላት አለ መጋጨት አለ አብሮ አለመሆን አለ ከዛ ደግሞ መልሶ አብሮ መሆን አለ ተረድቼሻለሁ በአጠቃላይ ግን ከተዋወቃችሁ 12 አመት አዎ ኦኬ አንድ ማለት ይሄ በዲስታንስ ሪሌሽንሺፕ አይደለም
አይ በቃ እንትን ነው ይጣላል ከመሃል እሱ እኔ እንትን ሰብሰብ ብላለሁኝ ምናምን እንትን ይሆናል ምናምን ሲል አሁን መጨረሻ ላይ በቃ ይሄ ነገር የማይሆን ከሆነ ምናምን ብዬ እኔ በቃ እንትን አረኩኝ። ለቤተሰቦቹም ነገርኳቸው። በቃ እናንተ ማትጣሉ እንትን አትሆኑ በቃ ይሄ ነገር ይቅር ምናምን አልኩ ማለት ነውና ከዛ መልሶ ደግሞ ወንድሙ ደውሎ እየፈለገሽ ነው ስልክሽን ላኪልን እና እየፈለገሽ ነው እሱ ያንቺን ስልክ ፈልጓልና ልስጠው ሲለኝ ስልኬ እንዳትሰጥ በቃ አልኩት እኔ። አሁን ደግሞ ሶስተኛ አራተኛ ጊዜ ምን ሊመጣ ነው? ችግር የለም። አሁን እኔ ገብቶኛል። ያው መጋጨት አብሮ መሆን ከዛ መጋጨት ከዛ አብሮ መሆን በእንዲህ ያላችሁ ነው አብራችሁ አሁን 12 ዓመት የቀጠላችሁት። አዎ በጣም ጥሩ። እሺ ያው ግን በመሃል በተጣላችሁ ጊዜ ያው እሱ ከአንቺ በተለየበት ጊዜ በመካከል ከሌሎች ሴቶች ጋርም እንደነበረ በግልጽ ነግሮሻል? አዎ ተናግሯል። ያለን የሚጠበቅ ነው። አንቺስ ከሌሎች ወንዶች ጋር ነበርሽም? አልነበርኩም። ኦኬ 12 ዓመት ሙሉ በታማኝነት ከሱ ጋር ብቻ ነበርሽ እንጂ ከሌላ ወንድ ጋር በፍጹም አልነበርሽም? አልነበርኩም። እንዲያውም በቃ እውነት ለመናገር ይቅርታ ለዚህ ቃሌ ሊቭ ለመናገር ማለት ነው። በቃ ከዛም በኋላ ይሄን ስለ በጣም ነው የምወደው በቃ በጣም ነው የምወደውና ሌላ ወንድ በቃ ወንድ ሆኖ አይሰማኝም። በቃ አይደለም ገና እያለ እንኳን ለፍቅር አይነት ሊጠይቁን ከሆነ በጣም በቃ ምን ልበል ፊቴ እንዴት እንደማደርገው እኔ ነው የማውቀው። ኦኬ ይሄ ማለት ያው በጣም ተወጇለሽ ማለት ነው ባጭሩ? በጣም ያው ገብቶኛል። ችግር የለም እንኳን ወደድሽው። በዚህ ሰዓት ሰውን እየጠላ ባለበት ሰዓት ሰውን መውደድ በጣም ትልቅ ነገር ነው። በዚህ አጋጣሚ እንኳን ወደድሽው። ምንም የሚያሳፍር ነገር አይደለም፣ ያኮራ ነገር ነው። እሺ የተናገርሽ ያለሽው ነገር ግን ዋናው ቁም ነገር ምንድነው? አሁን አንቺ ወደሽው በዚህ ልክ ለሱ ታማኝ በሆንሽበት ሰዓት ላይ እሱ እንግዲህ የጥላችሁ ትልቁ የግጭታችሁ ምንጭ ያልሽኝ እንግዲህ ሶስተኛ ወገን ነው አይደል ያልሽኝ ያለሽው? አዎ ኦኬ መጀመሪያ እንደነገርኩ ምን አለው መሰለ እርጉዝ እያለች ነው አንተ ጋር ፍቅር የጀመረችው ምናምን ብሎ ነው ያጣላውና እንደዛ ሲል ታዲያ ለምን ይዘህ ህክምና ወስደህ ማመርመር የምትችልበት ጊዜ ነው ያለን። ይሄ ሀገርስ በጣም ማለት ታውቃለህ ኤሮፕ አሜሪካ ምናምንስ በጣም የሰለጠነ ሀገር ነውና በቀጥታ በደቃይቅ ውስጥ በፈለግከው ማድረግ የምትችልበት ሀገር ነው ያለ ነው ተገባ እና እንደዛ ስለው በቃ በሰዓቱ በጣም ተበሳጨሁኝ ምናምን። በኋላ ግን በቃ እህቱ ነች የሱ እህት ነች እንደዚህ ያለ ሁሉ ውሸት ነው እሷ ጋር ያጣላህ እንደዚህ ነው ምናምን ብላ እህቱ ነች የሱ እህት ነች የነገረችው ለሱ። ከዛን ሲያገኘው አዎ በቃ ምን ነው ሲለው በቃ በፍቅራችሁ ስለቀን ነው አለው። ቆይ በፍቅራችሁ ስለቀን ነው ማለት እሱ አንቺን ይፈልግሻል ነው ወይስ ምንድነው? አዎ እኔ ማለት በፊት ፈልጋት ነበረ ግን ልቀርባት እንደዚህ ለእህቱ ያወራት ማለት ነው ፈልጋት ነበረ ግን ልቀርባት እድል አልሰጠችኝም ማለት እሱ ጋር እንዴት ፍቅር እንደጀመረች ለራሱ እኛም ይገርመናል። ለምን በጣም በቃ እንትን ነች ሰው ሊቀርባት አትፈልግምና እሱ ጋር እንዴት እንደጀመረች ለራሱ ጥያቄ ሆኖብኝ ነው። በቃ እንደገና ደግሞ እንደዚህ ይሆናሉ ብዬ አልጠበቅኩም ባንዴ እንትን ሆኖና ስለዚህ ስለቀናሁኝ በቃ ላለያያቸው እሱን ፈጠርኩኝ አለ። እሺ በጣም ጥሩ። አሁን ተደዋውላላችሁ ታወራላችሁ? አናወራም። እሺ አሁን አንድ የምነግርሽ ነገር እንግዲህ ህይወት አጭር ናት አይደል? እዚህ ምድር ላይ ስንኖር እውነት በጣም አጭር ጊዜ ነው ያለን። ኦልሞስት እንድንኖር ከተፈቀደልን 70 እና 80 ዓመት የተወሰነ ፐርሰንቱን አገባድነዋል። ከ20 ከ30 ከ40 ከ50 እንዲሁም ከ60% በላይ በጣም ብዙዎቻችን ኖረናልና ትንሽ ጊዜ ስለሆነ ያለችኝ እኔ ከድምጽሽ እንደተረዳሁት ከድምጽሽ አንዳንድ ጊዜ ያው ከድምጹ ተነስተሽ እድሜውን ገስ ታረግ የለ እንዲሁም ደግሞ ከቆየሽበት የሪሌሽንሺፕ ቆይታ አንፃር እንግዲህ 12 ዓመት ማለት በጣም ብዙ ነው። 12 ዓመት ማለት እንግዲህ የተሳካ ትዳር ውስጥ ብትገቢ በ2 ዓመት እጮኝነት ብታሳልፊና የቀረውን 10 ዓመት ትዳር ውስጥ ብትሆኚ 1 4 5 ልጅ የምትወልጅበት እድሜ ክልል ነው 12 ዓመት ማለትና እንግዲህ እድሜዎችን መገመት ሊኖርብኝ ነው። አሁን ብገምተውም ባልገምተውም የምገምትበት ምክንያት ስላለኝ ነው። እድሜሽ አይ ቲንክ 30ዎቹ ወይ 40ዎቹ ውስጥ ነው የሚሆነው አይ ቲንክ አይደል? እኔ 31 አድርጌያለሁ። በቃ 30 እዛ አካባቢ ነው ያለሽው። 30 ማለት በ12 ዓመት በ10 ምናምን ዓመት ነው ማለት ነው ሪሌሽንሺፕ የጀመርሽው ከሱ ጋር? እሱ ጋር የ19 ዓመት። ኦኬ በጣም ጥሩ። እሺ ኤኒዌይስ አሁን አሪፍ ነው ያለሽው፣ እድሜሽ አሪፍ ላይ ነው ያለሽው። እሱ ስንት ዓመቱ ነው? ይበልጥሻል ወይስ ካንቺ ያንሳል? አሁን እሱ ቢሆን ማለት ለኔ በ6 ዓመት ይበልጠኛል። በጣም አሪፍ እድሜ ጋፕ ነው ያላችሁ። ስለዚህ አሁን በሶስተኛ ወገንም ይሁን በአንድም በሌላ ምክንያት እስከዛሬ ጊዜያችሁን ገላችኋል። ከዚህ በኋላ ግን ይሄ መሆን ስለሌለበት ቁጭ
አርገሽ በግልጽ መነጋገር ነው ያለባችሁ። አሁን በጣም ብዙ አሁን እንዳልሽው አንቺ ሶስተኛ ወገን ገብቶ በመካከላችሁ ሊያበጣብጣችሁ ሲሞክር ያው አስመርምር አልኩት ብዙ ነገር አልኩት፣ ግን እሱ ያው ስሜታዊነትም ይዞት ብቻ በአንድም በሌላ ምክንያት ያንን ነገር ሳያደርግ ቀርቶ በመካከላችሁ ክፍተት የሚባል ነገር ስለተፈጠረ አሁን ከዚህ በኋላ ክፍተት ብትፈጥሩም ባትፈጥሩም ላይፍ እንደሆነ መቀጠሉ የማይቀር ነው። ጊዜው ይሄዳል አይደል? እዚህ ጋር ፍሬዘር ያለኝ ነገር ልንገርህ እውነት ማለት ነውና ምን አለኝ መሰለህ መጨረሻ ላይ ለምን ነው እንደዚህ የምትሆነው ስለው በቃ እኔ ወደሽም ጠላሽም እነኩብኝ እላለሁኝ። በቃ እሱ ጋር እንደዚህ እነኩብኝ እንደዚህ በቃ ማለትስ ይሄ መተማመን የለውም ልበልም እንደዚህ ነው የሚባለው በማርያ ማለት ከሌላ ሴት ጋር ቺት አርጋብኛለች ብዬ አስባለሁ ነው እያልሽ ያለው አይደለም። በቃ አሁን እንደዚህ እኔ እረፍት ስሆን ይሄዳለሁ እሱ ጋር እና እሱ ጋር እጅ ቆይቼ እዛ እሱ ጋር ስቆይ ሁሉም ነገር ሰላም ነው። ልክ ስመለስ እኔ ማለት ነው ስመለስ ወደ ቤት ስመለስ ጠቡ ይጀምራል እና ለምን ነው እንደዚህ የምትሆነው ስለው በቃ እኔ በቃ እዚህ ጭንቅላቴ ላይ ያለው የሚያዘኝ በቃ እንደዚህ የሚነኩሽ ምናምን በቃ እና በጣም ስለምወደሽ በጣም ደግሞ ስለማፈቅርሽ በሱ ልክ ደግሞ በቃ አጠራጠራለሁ አለ። እኔ ግን ጥያቄ እየፈጠረብኝ ነው ማለት 12 አመት ሙሉ ከአንድ ወንድ ጋር እሱ ካንቺ ጋር በተለያየ ቁጥር ከሌሎች ሴቶች ጋር እየመጣ እንግዲህ እንደነገርሽኝ ከሆነ ፈረንጅም አልቀረውም ብለሽኛልና እንደዛ እየመጣ አንቺ እዚህ በታማኝነት ከሱ ጋር ያ ምንም ነገር ሳታደርጊ እየቆየሽ ካለሽና ስቲል አሁንም ወደ ትዳር ለመግባት የሚዳዳ ከሆነ there is something የሆነ ነገር ያለ አይመስልሽም? አሁን ይሄ ስልክ የደወልኩት ወደ አንተ ላይፍ እያለ ብዙ እህቶቼ ሊማሩበት ስለፈለኩ ነው እንጂ አሁን በኔ ላይ የሚመጣ እንትን ኑሮት አይደለም። እና እኔ ለእህቶቼ የምናገረው ማለት በእድሜ ትንሽ ብሆንም ትንሽ ደግሞ አይደለም የ31 አመት ልጅ ማለት ነኝና በቃ አንተ ብቻ ያን ሰው ክፉ አታርገው። በቃ ያን ሰው ክፉ አታርገው። እሱ ክፉ አርጎ ብሎ የሱን እጥፍ ለመመለስ ወይ ደግሞ እሱን ለመበደል ብለህ የምትሄደው ነገር መልሶ ላንተ ዋጋ ያስከፍላል። ስለዚህ በቃ ራስ የሆነ ሰዓት ላይ ለአምላክህ ስትሰጠው እግዚአብሔር ራሱ ፈዳይ ነው። በቃ ማለት ሁሉም ነገር ተመልሶ እንደሚመጣ ይቅርታ እንደሚልህ ምናምን ያረጋል። ለምን አንተ እስካልበደልከው ድረስ እና በመሃል ደግሞ እንደዚህ መጥፎ ቃል መነጋገር ጥሩ አይደለም። እኔ እንደዛ አሁን ሊቭ የደወልኩት ለሱን ነው እውነት ለመናገር እንጂ ልክ ነሽ መጣ ሄዳ አይደለም። እንኳን ደወልሽና ትክክል ነው ያደረግሽ ነገር። ለማንኛውም ግን ላንቺ የምነግርሽ ነገር እንደ ወንድም ምንድነው አሁን ከዚህ በኋላ የምትተያዩበት ወይ ደግሞ የምትጠናኑበት ጊዜ ሳይሆን ወደ ውሳኔ እንደውም በጣም ዘግይታችኋል ወደ ውሳኔ ለመግባት ወደ ውሳኔ የምትገቡበት ጊዜ ስለሆነ እንደው በቻልሽው አቅም ቶሎ ብለሽ ወደ ትዳር የምትገቡበት መንገድ ካለ እውነተኛ ምንም አይነት ኮንታክት የለንም። ፈሪድ ወንድሜ ምንም ኮንታክት እሺ አንዴ ቆይ በመሃል እንትናት በይኝ ምንድነው ያው እኔ አሁን 12 አመት ሙሉ የተፈጀበት ብዙ ዋጋ የተከፈለበት ሪሌሽንሺፕ በአንዴ ዝም ብሎ እንዲፈርስ የምፈልግ አይነት ወንድ አይደለሁም። ስለዚህ የሚቻል ከሆነና እሱ ስቲል አሁንም ያላገባ ከሆነና ስቲል አሁንም የሚወድሽ ከሆነና በመካከላችሁ የሚገቡ አንዳንድ አላስፈላጊ ነገሮች ከሆነ ያጋጫችሁ የሚገኙት እነዛን ነገሮች ሶልቭ አድርጋችሁ አብራችሁ የምትቀጥሉበትን መንገድ ብታስተካክሉና ቶሎ ወደ ትዳር ገብታችሁ የቀረቻችሁን ጥቂት ጊዜ ኢንጆይ ያደርጋችሁ ብትኖሩባት ጥሩ ነው ብዬ አስባለሁ። ምክንያቱም መልካምም ክፉም አሳልፋችኋል አብራችሁ። እንግዲህ ሁለታችሁም አላገባችሁም፣ ግን ደግሞ በጥያቄ ምልክት ውስጥ እንድታስገቢልኝ የምፈልገው ነገር ምንድነው አንቺ እዚህ ጋር 12 አመት ሁሉ ከሱ ጋር በክፉም በደጉም ስትጣሉም ስትታረቁም ስትስማሙ አብራችሁ እየሆናችሁ አንቺ ብቻሽን ታማኝ ሆነሽ እሱ ግን እንደፈለገ እየሄደ የፈለገበት ሴት እንትን እያለ እየመጣ ካንቺ ጋር አብሮ እንትን እንላለን የሚል ከሆነ ይሄን በጥያቄ ምልክት ውስጥ ያዡ። በጣም ይሄ ሬድ ፍላግ ነው። እሺ ተረዳሽኝ? ያወራው ያሉት ነገር አንድ ወንድ ከልቡ ለሚያፈቅራት ሴት አይደለም ሰዎች መተው ነገሮት 12 አመት ሙሉ እንደዚህ ሊንጋተት ይቅርና እያጠፋሽ እንኳን ጥፋትሽን ከቨር አድርጎ ካንቺ ጋር ቶሎ ብሎ ለመቀጠል የሚችልበትን መንገድ ያመቻቻል እንጂ እንደዚህ ኬርለስ አይሆንም። አንድ ወንድ ደግሞ እንደዚህ ኬርለስ የሚሆኑበት ምክንያት የመጀመሪያው ከልቡ ካላፈቀረሽ ነው። ሁለተኛ የራሱ የግል ችግር ካለበት ነው። ሶስተኛ ደግሞ ሴሰኛ ወንድ ከሆነ ነው። ሴሰኛ ወንድ ታውቂያለሽ ማለት እንደሆነ የማይረካ የማይደሰት በአንድ ሴት የማያርፍ በቃ ያችንም መነካካት የሚፈልግ ከዛች ሴት ጋርም አብሮ መሆን የሚፈልግ ወንድ ስለሆነ
በጣም መጠንቀቅ አለብሽ። ነገር ግን እያልኩሽ ያለሁት ከለፋሽ አይቀር 12 ዓመት ከቆየሽ አይቀር ከልጅነት ወዝሽ ጀምረሽ እስካሁን እስካለሽበት የእድሜ ክልል በታማኝነት በፍቅር ከሱ ጋር እየሆንሽ እየቀጠልሽ ባለመግባባቶችና በአንዳንድ አላስፈላጊ ነገሮች ከሆነ የመንፈሳዊ መገዛ እንዳለ ሆኖ ደግሞ በግልጽና በታማኝነት ተነጋግሮ አብራችሁ መሆን የምትችሉበት መንገድ ካለ መሆን። አይ ከተባለ ግን ሬድ ፍላግ ውስጥ እንዲገባ የሚያደርጉት ነገሮች ስላሉ በጣም ተጠንቅቀሽ ጊዜሽን ሳታቃጢ ሴት እንደመሆንሽ መጠን ያው የሴት ልጅ እድሜና የወንድ ልጅ እድሜ አንድ አይደለም። አሁን 12 ዓመት አቃጠልሽ ስቲል ነው የምነግርሽ። እሱ ያኔ ገና ከአንቺ ጋር ስትተዋወቁ ያለችን የ19 ዓመት ሴት አሁን ዴት አድርጎ ማግባት የሚችልበት እድሜ ክልል ላይ እንደሆነ ታውቂያለሽ? አዎ አውቃለሁ። አየሽው አይደል? አሁን ጉዳቱ ያለው ማጋ ነው፣ አንቺ ጋር ነው። ሴት ነሽ። አሁን አንቺ በ31 ዓመትሽ ያኔ እሱን ስትተዋወቁ ያለውን ገና የ20 ምናምን ዓመት ወንድ ልጥበስ ብትይ አትሺም። አንቺ አሁን በ5 ዓመት በ6 ዓመት የሚበልጥ የ36 ከ35 እስከ 40 እና 45 ያለ ወንድ ነው አንቺ ዴት ማድረግ የምትችው። ስለዚህ ጊዜ በሄደ ቁጥር ሞር ተጎጂዋ የምትሆኚው አንቺ ስለምትሆኚ በቻልሽው አቅም ከዚህ በኋላ ምንም አይነት ጊዜ ሳታቃጢ የውሳኔና የአቋም ሴት ነው መሆን ያለብሽ። ተረዳሽኝ አይደል? ስለዚህ በቻልሽው አቅም you have to be strong ዲሲሽን ሜክ ማድረግ አለብሽ። በጣም በቃ ከዚህ በኋላ አያስፈልግም። ምንድነው ሐሳብክ? ማግባት ትፈልጋለህ አትፈልግም? ምንድነው ችግር? በመካከላችን የሚያጣላን ምንድነው? እኔ እንደዚህ ነው፣ ግልጽ ነው። ምንም ቼክ አድርግ ብያለሁ፣ ምንም የተፈጠረ ነገር የለም። ስለዚህ ብለሽ ግልጽ የሚያስበውን ነገር ጠይቀሽ ኦኬ እፈልጋለሁ የሚል ከሆነ መቀጠል። አይ ግን እያለ ሌላ ቅብርጥስዮ የሚያወራ ከሆነ ኳስ ሜዳ ላይ ታውቂያለሽ፣ ተጫዋቾች ሲበጠብጡና ከአቅም በላይ ሲሆን ዳኛው ቀይ ካርድ ይመዛል አይደለ? በዚህ አጋጣሚ እግር ኳስ ተጫዋች ነኝ። ይሄ ማት በቃ ይሄ ትልቅ ነገር ሳላስበው እንትን አልኩኝ እንዴ። የእውቀት ጸጋ አገኘሁ እንዴ። ሰው ኳስ ተጫዋች ነሽ? እግር ኳስ ተጫዋች ነኝ። የሚገርም ነው። የት ምን ላለሽበት ከሀገር ነው ወይስ ለኢትዮጵያ? ላለሁበት። እንዴ ለምን ለኢትዮጵያ ተጫዋችም ጫወታለሁ። ምን ችግር አለ? አንድ ስቴፕ ከፍ አድርጉልን እንጂ ቢያንስ ኢትዮጵያ እኮ አልቻለችም እኮ የዓለም ዋንጫ ላይ። እንዴት ነው ነገሩ? አይዞህ ትመጣለች። እሺ ሬናት ጊዜሽን ተጠቀሚበት ለማለት ፈልጋለሁ። እንግዲህ ሬድ ፍላጎችን ካየሽ ሬድ ካርድ መምዘዝሽን፣ ያው ሬድ ካርድ ምን ማለት እንደሆነ ላንቺ አልነግርሽም አይደል? ማስጠንቀቂያ ተሰጥቶ ከዛ ሬድ ካርድ የሚመዘዘውና በቻልሽው አቅም እንደዛ አድርጊ። በተረፈ ኢንጆይ አድርጊ ላይፍሽን። ቢሞላም ባይሞላም ያው ምንም ቢሆን ህይወትሽ በእግዚአብሔር በፈጣሪሽ እጅ ላይ ስለሆነ ያለው አዲስ ነገር የላትም ህይወት። አንድ ቀን እሺ ይቀጥል፣ ችግር የለውም። ያው ሁላችንም አፈር ውስጥ መግባታችን ስለማይቀር ለዚህ ለማትሞላ ዓለም እና ለማትረባ ጊዜ ብለን ብዙ ራሳችንን ማጨናነቅ የለብንም። የሆነ ይሆናል፣ የማይሆነው ደግሞ አይሆንም፣ ይቀራል። እሱ ነው በቃ እውነት ለመናገር እሱ ነው። እኔ ግን በጣም እግዚአብሔርን ማመሰግነው ደግሞ እሱ በሚናገረው አፉ ቃላት ማለት ነው። ምን ቢለው እኔ አንድ ቀን ክፉ ተናገረው አላውቅም። እሱ ለራሱ ይላል አንቺን የምትገይኝ በቃ በዚህ ነው፣ በጣም ብልጥ ነሽ አንቺ። ሌሎቹ እንደዚህ የሆነ ነገር ስናገራቸው እጥፍ አድርገው፣ አንቺ ግን በቃ በዚህ ነው ለኔ የምትይዥኝ ይላልና እኔ መጥፎ ቃል አልናገረውም፣ ተናጋሪም አይደለሁም ኖርማሊ። ሲቀጥል ደግሞ አልናገርም። በቃ ማለትስ በቃ ሰው አቅሙን ያለውን ነው የሚሰጥህ፣ ሌላ ምንም ሊሰጥህ አይችልም አይደለም? ያ ፍሬዘር ጥሩ የምትሰጥ ከሆነ ጥሩ ነው የምትሰጠኝ፣ መጥፎ ከሆነ መጥፎን ያለህን ነው የምትሰጠኝ፣ የሌለህን ልትሰጠኝ አትችልም ለኔ። ስለዚህ እኔ እንደዛ ማምን ሴት ስለሆንኩኝ ብዙ እንትን አላረገውም። ሁሉም ነገር ለእግዚአብሔር ነው የምሰጠው። እግዚአብሔርን ደግሞ ማመሰግነው። እንኳን ስሜታው ሁኜ የሆነ ነገር ሁኜ መጥፎ ቃል አውጥቼ ቢሆን ይቆጨኝ ነበረ ለሌላ ራሱ ማለት ነው። እኔ ይቅርታ ልል ያስገድደኝ ነበርና ትክክል። ስለዚህ እኔ አንድ ነገር ምለው በአንተ እንትን የምናገረው ለእህቶቼ በቃ ሰው ክፉ አረገ ብሎ ለሰይጣናዊ ቦታ ላይ ያለመሄድ፣ ያልተፈለገ ቦታ ይሄ እንደዚህ አርጎኝ ምን አባት ብሎ ምናም ብለህ የምትሄደው ነገር ጥሩ አይደለም። በቃ አንድና አንድ አምላካችንን አምነን የሆነ ነገር በቃ ለሱ ስንሰጥ እሱ ብዙ ነገር ያረጋል ያስተካክላልና እሱን ነው ምለው፣ ሌላ ምንም አልልም። እውነት ለመናገር ትክክል ነሽ። የተናገርሽው ነገር በሙሉ ልክ ነው። ምንም የቀረ ነገር የለም። ስለዚህ በርቺ። እንግዲህ እህታችን መልካም ይግጠምሽ፣ መልካም እንዲገጥምሽ ምኞታችን ነው። ፍሬዘር እሺ፣ በጣም ነው ማመሰግን እድሉን ስለሰጠኸኝ። ምንም ችግር የለም። ተከታተልሃለሁ፣ ተከታታይ ነኝ። እሺ እና እሺ፣ በጣም ነው ማመሰግነው። አመሰግናለሁ። በርቺልኝ። መልካም ጊዜ፣ መልካም ቆይታ። አሜን። ቻው ወንድም። እሺ
እንግዲህ ውድና የተከበራችሁ ተከታታዮቼ እንደሰማችሁት ነው። አንዳንድ ወንዶች በሴቶች እድሜ እየተጫወቱ ነው። ታውቃላችሁ፣ ከባድ ሆኗል ላይፍና እንዴት እናንተ እንዴት እየሆነላችሁ ነው ህይወት? ግን እስቲ ንገሩኝ። እንደው እዚህ ጋር ኮሜንት ላይ የምጽፉልኝ ሰዎች ኮሜንታችሁን እያነበብኩት ነበርና ያው ከሷ ጋርም እያወራሁ ስለሆነ ብዙ ምላሽ አልሰጧችሁም። እሺ እኔ ግን በ13 ዓመቴ የፍቅር ግንኙነት የጀመርኩ 11 ዓመት በፍቅር ቆይቼ መጣበቅ ሰልችቶኝ እርግፍ አድርጌ ተውኩት ይላል። እሺ በ13 ዓመት የተጀመረ ፍቅር በ11 ዓመት ሲቆይበት ወደ 24 ዓመት ይደርሳል። ከዛ በኋላ ልፋት ከንቱ። ስለዚህ ያለ እድሜ የፍቅር ግንኙነት መጀመር በራሱ እጅግ ዋጋ ያስከፍላል ማለት ነው። በጣም ከባድ ነው፣ በጣም ከባድ ነው። ሄሎ ሰላም ነው። አለን እንዴት ነሽ? አልሐምዱሊላህ ሰላም ነው። አለን። ስምሽ እንዳትናገሪ አሁን ላይቭ ስትሪም ላይ ስለሆንኩ ያለሁት። እሺ ሰው ይሰማኛል እንዴ? ያው አሉ የተወሰኑ ሰዎች አሉ። ግን ያው ስምሽን ካልተናገርሽና አድራሻሽን ካልተናገርሽ ነፃ ሆነሽ ማውራት ትችያለሽ። ብትፈልጊ ከሆነ አይ ደግሞ በውስጥ ነው ማውራት የምፈልገው የምትይ ከሆነ ምናልባት ከላይቭ ስወጣ ሜቢ ላይቭ ከገባው ታገኛለሽ። ብዙ ጊዜ የምገኘው ግን እንደዚህ ላይቭ ስትሪም ላይ ስለሆነ ነው። ምን ይከብድሻል? ወንድ ይሰማል? ምን አልሽኝ? ወንድ ይሰማል አይሰማም? ወንድ ለጊዜው ወንዶች የሉም ሴቶች ናቸው። ስለዚህ ወንድ ከሌለ ችግር የለም። እሺ እኔ እናት እስቲ አጠር አድርገሽ በ3 ደቂቃ ውስጥ ምንድነው የተፈጠረው ንገሪኝ እስቲ። ምን ልርዳሽ? አድራሻሽን እንዳትናገሪ፣ ስምሽን እንዳትናገሪ። ተማም እኔማ አንተን በዩቲዩብ ከታተለኝ ነበርና ከዛ ብዙ ጊዜ ስለ ፍቅር ታወራለህ። ከዛ ያንን ነገር እኔ ስከታተል ከዛ ማለት አንተ ያወራኸው ነገር ሁሉ ከኔና ከልጁ ጋር አለ። ከዛን በኋላ በሆነ አጋጣሚ በሆነ ክስተት ተጣላንና ከዛ ሌላ ሰው አገባ። ከዛን በኋላ ሌላ ሰው አግብቶ በቃ በፍጥነት ማለት በተጣላን በ15 ቀናችን ሌላ ሴት አገባ። ከዛ ያው ያኔ ራቁት ምናምን ሌላ ደግሞ ያለው አንዴ ድገሚው። አንድ ወንድ ነበር ካንቺ ጋር፣ ከዛ ተጣላችሁ ሌላ ገባን ያልሽኝ? ይሄው ተጣላን እና ሌላ ገባ። እሺ ከዛስ? ከዛ በኋላ ሌላ ግብቶ ያኔ መልሻ ብዙ ጊዜ ስከታተለ ከነሱ እንዴት መራቅ እንዳለብን በቃ ያንን ነገር ሳይ ደግሞ ልክ አንተ ጋር ያየሁትን ሁላ አደረኩኝ። እሺ ከትልቅ እንደዛ ታድርግ በሌላ ስልክ እየመጣ ምናምን እንታረቅ ምናምን የትኛው ሚስቴክ ለፍታትና እኔ አንቺን ነው የምወደው አንቺን ላግባሽ ምናምን ነገር ባለትዳር ወንድ ላይ ሄደሽ ሞከርሽው አድርጎ ያልኩትን ከዛ መልሶ እንታረቅ ማለት ጀመረ። እሱራሱን ያኔ ራቁት ምናምን የሚለው እሱን ራቁት ብሎ ካደርጉት ሲላበሉት ምናምን ነገር አለ። ተለቀቀው አልገባኝም። ያኔ ከፍቅረኛቸው ጋር ስትጣሉ ራቋቸው እርግፍ አድርጋችሁ ተዋቸው። የሆነ የሚያሳዝን ነገር ፕሮፋይል አታድርጉ፣ ደስተኛ እንደሆናችሁ አድርጉ ምናምን የሚል ነገር እኮ የመከርከው አለ። ልክ ነሽ። እንደዛ አደረግሽ? ከዛኔ እነሱ ነገሮች በቃ ሙሉ በቃ ደስተኛ እንደሆንኩኝ ምናምን ነው ማለት ነው። ጎበዝ። እሺ ከዛስ መጣ ያልካቸውን ነገሮች በሙሉ በቃ ነውኩኝ ያደርግ ነበር። ከዛ ራሱ መጣ። ራሱ መጣ። የታባቱ። እሺ ከዛስ? ራሱ መጣ። እሺ በቃ ታረቀ። ድምጽሽ የተቆራረጠ ነው። አንዴ ወደ ኔትወርክ ወዳለበት ጋር ዞር ወይ። እየሰማችሁ ነው አይደል? ታረቀ ካንቺ ጋር ልታረቅ ቀጥ ካንቺ ጋር እንታረቅ። እሷ ለፍታት አልወዳትም እኔ አንቺን ነው የምወድሽ ምናምን አለኝ። ማለት 4 ዓመት አብረን በፍቅር ኖር። እሺ ከዛስ? ከዛ እንታረቅ
እና ምን ትመክረኛለህ በዚህ ላይ? ምን ላድርግ? ብሎክ ላድርገው ወይስ አንቺ? እሺ ይሄ ነው ጥያቄሽ ወይስ ሌላ ሳለሽ? ሐላስ ይሄው ነው ሌላ የለም። እሺ ያው የመጀመሪያው ነገር እንግዲህ እንደነገርሽኝ ይሄ ሰውዬ ባለትዳር ነው፣ አግብቷል አይደል? አዎ ሐላስ አግብቷል። ማለት በፊት የኔ ጓደኛ ነበረ፣ ተጣላን፣ አገባ። በቃ ተጣልታችሁ በነበረ ሰዓት ላይ አሁን ሄዶ አግብቷል። አሁን አገባ ማለት በአጭር ቋንቋ ላይሰንስ አውጥቷል ማለት ነው። ህጋዊ ሰው ነው አይደል ይሄ ሰውዬ? አዎ ሐላስ። አዎ ስለዚህ ህጋዊ የሆነን ሰው እኔ እሷን አልወዳትም አንቺን ላግባሽ ልፍታትና አለ ማለት ነገስ አንቺንስ እንደዚህ እንደማይልሽ ምን ማረጋገጫ ያለሽ ነው ጥያቄው። አሁን ዋና መጠየቅ ያለብሽ። ሲቀጥል ደግሞ ባለትዳር የሆነን ወንድ ድጋሚ ማግባት ይሄ ወንጀል ነው፣ ያስጠይቅሻል። በኢትዮጵያ የወንጀል ህግ ያስጠይቅሻል። በትዳር ላይ ትዳር እንትን ማለት ነው። ፈትቼ ምናምን ካለ ደግሞ ያቺ ሴትስ አታሳዝንሽም? ያቺም ሴት እኮ ህይወት አላት አይደል ከሱ ጋር? እሷ አሁን አንቺ በሷ ቦታ ሆነሽ ራስሽን አስቢ እስቲ። በሷ ቦታ ሆነሽ ራስሽን ማሰብ እኮ ነው። አንቺ በሷ ቦታ ብትሆኝና ድንገት አግብተሽ ባለሽበት ሰዓት ላይ ባልሽ ከመሬት ተነስቶ ፈቶሽ ሌላ ሴት ቢያገባብሽ ምን ይሰማሻል? ዋናው ነገር ከባድ ስለሚሆን እንደዚህ አይነት ሪስክ ውስጥ ባትገቢ እኔ እመክርሻለሁ። ነገር ግን መሞከርሽ ሳላደንቅልሽ የማላልፈው ነገር ምንድነው? አንተ ያልከውን ነገር ሞክሬ ተሳክቶልኝ መጣ ያልሽው ነገር እንግዲህ ያው በዚህ አጋጣሚ እንደ ምስክርነትም ጭምር ሆኗችኋል። እየሰማችሁ ከሆነ በተጣላችሁ ጊዜ ማለቃቀሱን ትታችሁ እንዳዘነ ሰው መምሰላችሁን ትታችሁ ፈታ ብላችሁ ኑሩ። አይ ሳድ ፒክቸር ምናምን ይሄ የተከፋች ሴት ያዘነች ሴት አርጋችሁ ራሳችሁን ጥላችሁ አታርጉ ብዬ ባልኩት መሰረት እንግዲህ ሞከረችውና እህታችን ተሳክቶላት ባለትዳር የሆነ ወንድ መጥቶ ትቷት የነበረው በቃ ካንቺ ጋር ነው የምፈልገው አለኝ እና ምን ላርግ ነው እያለች ያለችው። ምን ትሏታላችሁ እናንተ? እስቲ ኮሜንት ላይ ሐሳባችሁን እዚህ ጋር ሰውቁኝ እስቲ። ለማንኛውም እኔ የምመክርሽ የኔ እናት ከዚህ ነገር ውስጥ ራስሽን አውጪ እሺ። በቃ አንቺ አሁን ሌላ ህይወት ነው መጀመር ያለብሽ እንጂ ባለትዳር የሆነን ወንድ ድጋሚ ከባለትዳር ወንድ ጋር ድጋሚ ዴት ማድረግ ሃይማኖትም ይፈቅደዋል ብዬ አላስብም። አይ ቲንክ ያው እኔ ክርስቲያን ስለሆንኩ ሊሆን ይችላል። አንቺ አይ ቲንክ ሙስሊም ነሽ መሰለኝ። አዎ በእስልምና ደግሞ ይቻላል አይደል? አንድ ወንድ 2 3 4 ሴት አቅም ካለው ማግባት ይቻላል ይባላል። መስፈርት አለው፣ ብዙ መስፈርት አለው ያኔ ለማግባት። ሰው ይቅርብሽ። መጀመሪያ የተለያየሽን ወንድ አሁን ድንገት ከመሬት ተነስቶ ካንቺ ጋር ነው የምፈልገው ምናምን ማለት ከጀመረ ምናልባት የሆነ ስሜት ከአቅሙ በላይም ሆኖበት ሊሆን ይችላል። ለወሲብም እየተመኘሽ ሊሆን ስለሚችል አንዳንድ ጊዜ ወንዶች በተፈጥሮ ምን አይነት ባህሪ ያለባቸው መሰለሽ? የወሲብ ስሜት ከአቅማቸው በላይ ሲሆን ሌሎች ሴቶችን የማውራት አዝማሚያ ያለባቸውና ያቺን ሴት የወደዷት ምናምን ይመስላቸዋል። ከዛ ግን ያ ስሜት ከበረደላቸው በኋላ ይረጋጋሉ። ስለዚህ በቻልሽው አቅም አደጋ ውስጥ እንዳትገቢ እኔ እንደ ወንድ መመክርሽ ምንድነው ሌላ ህይወት ብትጀምሪ አሁንም ራቂው። በቃ መራቅ ነው ያለብሽ። ዋናው ቁም ነገሩ መስራቱ ነው። ከዚህ በኋላ ትምህርት ወስደሽ ካለፈው ግንኙነትሽ ምን ላስተካክል፣ ምን ነገሮችን ላድርግ ብለሽ አርመሽ ለመቀጠል ራስሽን ማዘጋጀት ያለብሽ እንጂ ሪስክ አለው። እሺ እነዚህ ነገር ውስጥ ባትገቢ ጥሩ ነው ብዬ አስባለሁ። ይሄ የኔ ሐሳብ ነው። ከፈለግሽም መብትሽ ነው፣ እንደፈለግሽ የፈለግሽው መወሰን ትችያለሽ። አይ ያንተ ምክር ነው ይሰራል። ስለዚህ አንተ ልጠይቅ ብዬ ነው። በቃ የታባቱ እኔ አሁን እህቴ ብትሆኝ የስጋ እህቴ ብትሆኝ ለስጋ እህቴ መክራት ነው። እሺ ምነግርሽ ለታናሽ እህቴ አሁን ከዚህ በፊት ጓደኛዋ የነበረ ወንድ አግብቶ ከዛ ድጋሚ መጥቶ አንቺ ነው የምፈልገው ላግባሽ ቢላትና መታ ምን ላርግ ብላ ብትጠይቀኝ ምን ማለት ነው? በቃ እሱ የራሱን ህይወት ጀምሯል። ስለዚህ ታዩ ሌላ ህይወት አለ ወንድ ሞልቷል ብዬ ነው እንጂ ምነግራት ችግር የለውም በቃ ከመጣ አግቢ ብዬ አልነግራትም። ስለዚህ ለእህቴም አልነግራትም ነገር ነው ለአንቺ እየነገርኩሽ ያለው። እሺ አመሰግናለሁ። ምንም ችግር የለም የኔ እናት በርችልኝ። አይ ቲንክ ከሀገር ውጪ ነው መሰለኝ ያለሽው። አዎ እሺ ከሀገር ውጪ ከሆነ ያለሽው በቻልሽው አቅም የሄድሽበት አላማ ላይ ብቻ ትኩረት አድርጊ። ብትቺ ዲስታንስ ሪሌሽንሺፕ እንዳትጀምሪ። እሺ የርቀት ፍቅር ባለሽበት ቦታ ሆነሽ ከማንም ሰው ጋር ምንም ነገር ውስጥ እንዳትገቢ። እዛ ነገር ውስጥ ከገባሽ ዋጋ ሊያስከፍሉሽ የሚችሉ ብዙ ነገሮች ስለሚፈጠሩ ብዙ ትቆያለሽ። ከ2 ከ3 ዓመት በላይ አሁን 3 ዓመት ሆኖኛል። ወደፊት እኔ እንጃ። ስንት ዓመትሽ ነው? እድሜ ስንት ነው? ከ26 ትበልጫለሽ? አይ ገና አልሞላሁም። ቀረኛ የተወሰነ። ስለዚህ ቶሎ ሰራ አድርገሽ የሄድሽባትን አላማሽን አሳክተሽ ቶሎ ወደ ሀገርሽ ተመለሰሽ ወይ ነው በዛው መንገድም ደግሞ በዛው ወደምትሄጂበት ሄድሽ ህይወትሽን ማስተካከል ብትችይበት መንገድ ይፈጠር። እሺ ቶሎ ብለሽ ወደ ህይወትሽ ግቢ። ጊዜ እንዳይሄድብሽ ብር ስታሳድጂ።
እሺ እናት ሌላ የምትይ ነገር አለ? ሄሎ ኦኬ እሺ መልካም ጊዜ ለማንኛውም እሺ መልካም ቆይታ። እንግዲህ ሰምታችኋል። እሺ አልወዳትም የሚሉት ነገር ወንድ ሊኖር ይችላል፣ ግን ችግር የለም አትስሚው። አረ ይሄ ከረፈፍ እሺ አረ አንድም አልተፈቀደለት በእስልምና ጾም ነው የተባለው ይሄ። እሺ በራሱ ጊዜ ከፈታት ሞክሪው፣ በራሱ ጊዜ ከፈታት ሞክሪው። እኔ ግን አይመስለኝም። ሙስሊም መስለከኝ ነበር። ሙስሊም አይደለሁም። ያገባው የአንዲት ሚስት ባል የሆንኩኝ ክርስቲያን ነኝ። እሺ እንቀጥላለን። ለማንኛውም እስቲ አዲስ ሰው ካለ ኢሞሌ ነው ያለነው አሁንም። እሺ በጣም የማፈቅረው ፍቅረኛ አለኝ እና ይኸው አብረን 4 ዓመት አስቆጠርን። እስካሁን የትዳር ጥያቄ አቅርቦልኝ አያውቅም። እኔ ደግሞ ወደ ትዳር እንድንገባ እፈልጋለሁ። እሱ ግን ይሄ ሐሳብ አይመጣለትም። ምን ማድረግ አለብኝ? ወንድሜ ጨንቆኛል። እሺ ሰላም ነሽ? እንዴት ነሽ? የላክሹን ደርሶኛል። እንግዲህ ሰምቻለሁ 4 ዓመት አስቆጥራችኋል። አንቺ ማግባት ትፈልጊያለሽ፣ እሱ ደግሞ ይሄንን ሐሳብ እያመጣ አይደለም ብለሽ ነግረሽኛል። እንግዲህ የመጀመሪያው ማድረግ ያለብሽ ምንድነው? መጠየቅ ነው። ስለ ትዳር ምን ታስባለህ ብለሽ የእሱን ሐሳብ ለመረዳት ከመጠየቅ ብዙ ነገር ስለሚገኝ መጀመሪያ ጠይቂው። ምን ታስባለህ? ትዳር ላይ መግባት ፈልጋለሁ፣ ኦልሞስት 4 ዓመት ቆይተናል፣ ከዚህ በላይ ብዙ መቆየት ያለብን አይመስልም ብለሽ ጠይቂው። ምክንያቶቹን ምን እንደሚያስብ ጠይቂው። ምክንያቱም ያው ይወድሻል ማለትና አብሮሽ ይቆያል አብሮሽ ነው ማለት ለትዳር ዝግጁ ነው ማለት ላይሆን ስለሚችል ከፋይናንስም ከብስለትም ከተለያዩ ከፋሚሊም ከተለያዩ አንግል አንፃር ጠይቂውና ምላሹን ከሰማሽ በኋላ አሳውቂኝ ማለት ነው። እሺ ለማንኛውም ይበቃኛል፣ 4 ሰዓት ስላለፈ። እንግዲህ ውድና የተከበራችሁ ተከታታዮቼ የስካሁን ቆይታዬ ይህንን ይመስል ነበረ። ከኔ ጋር አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። ሐሳብ፣ አስተያየት፣ ጥያቄዎች ካላችሁ በሌላ ተመሳሳይ ላይቭ ስትሪም ወይ ደግሞ ቀጥታ ስርጭት ላይ ስንገናኝ መነጋገር መመካከር እንችላለን። ሐሳብ አስተያየቶቻችሁን አሳውቁኝ። እወዳችኋለሁ። መልካም ጊዜ ነው የሚባለው አይደለ? መልካም ቆይታ ይሁንላችሁ። ባባይ